ሰላም ውድ የመነጽር ዩቲዩብ ተከታታዮች እንዴት ናችሁልኝ? እግዚአብሔር ይመስገን አለው። ያው እንደጠፋው አውቃለሁ። እየቆየው ነው ቪዲዮ የምሰራውና ለምንድነው ቶሎ ማመጩት ትሉኛላችሁ? ታገሱኝ፣ ትምህርቴን እስክጨርስ ነው። እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። የኛ ማህበር ቅዱስ ኪዳነ ምሕረት ማህበር እንዳለን ታውቃላችሁ። ባለፈው ጊዜ ከ12 ቀን በፊት ለቅቄላችሁ ነበር ምስክርነቱን። እሱን አይታችሁት ተምራችሁበት እንደተጠቀማችሁበት እኔም እንደተጠቀምኩበት አይተናል። አሁን ደግሞ የዛ ጊዜ ያስተማረን መምህራችን መምህር ተስፋዬ ወይም አባዬ ሁሉንም ላካተት ብዬ ነው እና እሱ ያስተማረን ትምህርት አለ። በጣም የሚደንቅ ትምህርት ነው። አፋችን ከፍተን ነው ሁላችንም ስንሰማ የነበረው። ሰዓቱ እንዴት እንደሄደ እንኳን አናውቀውምና በጣም የሚገርም ትምህርት ስለሆነ ይሄን ትምህርት ደግሞ ለምን ማህበራችን ብቻ ይሰማል? የኔ ቤተሰቦች ወዳጆቼስ ለምን አይሰሙም ብዬ ነው ያመጣሁት። ስለዚህ እንግዲህ ይሄ ትምህርት ምንድነው ብዬ ባጭሩ ልንገራችሁ፣ ትንጥዬ ገብታችሁ እንድታዳምጡ ማለት ነው። በደንብ የኢየሱስ ክርስቶስ በብሉይ ኪዳን ወይም በሙሴ ዘመን እንዴት ምሳሌነት እንደነበረው ገና ኢየሱስ ክርስቶስ ከመወለዱ በፊት በሙሴ ታሪክ ውስጥ ምን አይነት ምሳሌ እንደነበረው ከነ ትርጓሜው አንድምታውን ሁሉንም ዘርዝሮ ነው ያስተማረን። እንደምትወዱትና እንደምትማሩበት እርግጠኛ ነኝ። እስኪ አይተነው እንመለስ ወደ ቪዲዮ። ከዚህ ቀጥሎ ሁላችንም የምንወደው መምህራችን መምህር ተስፋዬ ቃለ ወንጌልን ይሰጡና ለእሳቸው የሚናገሩበትን አንደበት ለኛ ሰሚ ጆሮን እግዚአብሔር አምላክ ያድለን። ቀጥታ ወደ መምህራችን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አላችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ እንግዲህ ተሰብስበን ቃሉን የምንነጋገረው ስለ ትንሣኤና ስለ ክርስቶስ መርገፍ ወይም ስለ ምሳሌው ነው። የትንሣኤ ምሳሌ ስለሆነው የኦሪቱ ትምህርት ነው። ኦሪት ላይ ኢየሱስ ክርስቶስን ፈልገን እናገኘዋለን። አለ ወይስ የለም? እንዴት ነው ኢየሱስ ክርስቶስ ራሱን እየመሰለ የመጣው የሚለውን በሙሴ አማካኝነት በደንብ አድርገን እናያለን። ሙሴ ማለት ዛሬ ጽዋው ላይ ሲያግዘን ሲያገለግለን የፕሮግራም ሲመራ የነበረው ወንድማችን ሙሴ ይባላል። ስሙ ሳይሆን ሹመቱ ሙሴ የሚለው ሐሳብ ራሱ በኢትዮጵያ ላይ ትልቅ ቦታ አለው። እስራኤላውያን እንኳን ብዙ የማያከብሯቸው ብዙ ቦታ የማይሰጧቸው፣ ኢትዮጵያ ውስጥ ግን በጣም ብዙ ቦታ የሚሰጣቸው እንደ ንጉሥ ዳዊት የመሰሉ እንደ ሙሴ እንደ አብርሃም የመሰሉ አባቶቻችን በአዲስ ኪዳንም ስማቸው ይነሳል እና እነዚህን አባቶች ለዚህ ለአዲስ ኪዳኑ የበለጠ ደግሞ ዋጋ የሚሰጡ አድርጎ የሰጠን አምላካችን ስሙ የተመሰገነ ይሁን። በደንብ ካዳመጣችሁ ትምህርቱ በጣም ይጠቅማችሁ ነው። ከልብ ሆናችሁ አዳምጡ። ምክንያቱም አዲስ ኪዳንና ኦሪት የሚለያዩ የሚመስላቸው ግን አንድ ሆነው ተጣምረው የሚሄዱ እንደሆኑ መጽሐፍ ቅዱስ በደንብ አድርጎ ይመሰክራል። በማቴዎስ ወንጌል ላይ እኔ ሕግና ነቢያትን ልሽር አልመጣሁም ልፈጽመው ነው እንጂ አለ። ልፈጽመው ነው እንጂ ሲል ከተወለደበት ነገር አንዱ ሕግን ሊፈጽም ሰው መፈጸም ስላልቻለ ሕግን ሊፈጽም ነው የመጣው ማለት ነው። ስለዚህም በአባታችን በነቢዩ ሙሴ አማካኝነት ኢየሱስ ክርስቶስን አሰሳ እንገባለን፣ እንፈልገዋለን። ኦሪት ውስጥ ከአዳም አባታችን ጀምሮ እስከ ሙሴ ድረስ ከ3500 እስከ 3300 ዓመተ ዓለም በሕገ ልቦና ተቆጥሯል። አስቡት። የእያንዳንዱ ቅዱሳን አባቶቻችን ስም ነው እድሜያቸው እንኳን ብንደምረው በጣም ብዙ ነው። ግን በግምት ሲቀመጥ ከአዳም አባታችን ጀምሮ ምድር ከተፈጠረችበት ሳይሆን አዳም ከተፈጠረበት ጊዜ ጀምሮ እስከ ሙሴ አባታችን ድረስ 3500 ዓመተ ዓለም እንደሆነ ይነገራል። ከዛ ደግሞ ከሙሴ ጀምሮ ደግሞ እስከ ጌታችን እስከ ኢየሱስ ክርስቶስ ደግሞ 1500 ወይም ከ1300 እስከ 1500 ድረስ እንደሆነ ይነገራል። ይሄ ተደምሮ 5500 ዘመን ይሆናል። ከ5 ቀን ተኩል በኋላ መጥቼ ምን እልሃለሁ? እምርሃለሁ፣ አድንሃለሁ፣ ጎበኛሃለሁ፣ እዋጃሃለሁ ብሎ ነበረ። ከዛ በሙሴ አባታችን አማካኝነት ምልክት አሳየን። ደብረ ታቦር በዓል ታውቃላችሁ አይደል? ነሐሴ ላይ የምናከብረው ደብረ ታቦር ላይ ሙሴን በዚህ ከሙታን መካከል ኤልያስን ደግሞ ከሕያዋን መካከል ኢየሱስ ክርስቶስ አስነስቶ
ስለ እኔ መስክሩ አላቸው። ስለዚህ ሙሴ ስለ ክርስቶስ ከመሰከሩት ከሙታን መካከል ተነስተው ከመሰከሩት መካከል አንዱ ነው። በዘመኑ ምን ይል ነበረ? እባክህን አንድ ጊዜ መልክህን አሳየኝ። 500 ጊዜ አናግረኸኛል በድምፅ ብቻ፣ አንዴ እንኳን መልክህን አታሳየኝም ብሎ ዘሁልቁ ላይ ይናገራል ሙሴ። እና አይ ሙሴ መልኬን አይቶ የሚድን የለም ማለት መልኬን አይቶ የሚድን የለም ማለት መለኮትን፣ እሳትነቱን፣ ኃይሉን አይቶ የሚጸና ወይም ደግሞ ጸንቶ የሚቆም የለም አይደለም። መለኮት መላእክት እንኳን ለቅዱሳን ለነ ነብዩ ዳንኤል ለነ ሕዝቅኤል ተገልጸውላቸው በግንባሬ ተፈግሜ ወደኩኝ ነው የሚሉት አይደለም። በመላእክት እንኳን በመለኮት ደግሞ ከባድ ነው። ስለዚህ ምን አለው? መልኬን አይቶ የሚድን የለም ግን አለው በምስራቅ በኩል ሳልፍ ምን ታየኛለህ? ጀርባዬን ታየኛለህ አለው። ምስራቅ የተባለችው ማናት? እናታችን እመቤታችን ቅድስት ድንግል ማርያም የፀሐይ መውጫ። ምስራቅ ደግሞ ምን ታወጣለች? ፀሐይ። ፀሐይ ማን ነው? ኢየሱስ ክርስቶስ። ስለዚህ ከልጅ ልጅ ተወልጄ ታየኛለህ፣ ጀርባዬን ታየኛለህ ይባላል። በኦሪቱ ጊዜ የነበረ ቃላት አሁንም እኛ ጋር መጥቶ ወደ ጎንደር ጎጃም አካባቢ ሰሜኑ ክልል አካባቢ ተሄዶ ትግራይ መስመር ጀርባውን አየ ከተባለ ወንድ ልጅ ወለደ ማለት ነው። አባት ጀርባውን አየ ይባላል። እና ጀርባዬን ታየኛለህ ማለት ተወልጄ ወይም ደግሞ ከባህሪ እንግዲህ ክርስቶስ የባህሪ አምላክ ነው፣ የባህሪ ልጁ ነው የአብ አይደለ? ተወልጄ ታየኛለህ፣ ቃልነቴን ታየዋለህ አለ። እንደገና ክርስቶስ ምን አለ? አይሁዳውያን ፈሪሳውያንን ሲገስጻቸው እናንተ ሳትፈጠሩ አብርሃም ሳይፈጠር በፊት ከአብርሃም በፊት ምን ነበርኩ? አለሁኝ ነበርኩኝ አለ። አካላዊ ቃል እያለ ሲወለድ ደግሞ ስግው ቃል ወይም ትስብእት ሆነ። ስግው ቃል ማለት ስጋን የለበሰ ቃል ማለት ነው። ምሳሌም አይደለም። ተለውጦም ከአምላክነት ወደ ሰውነት ሳይሆን የተቀየረው አምላክም ሰውም ነው የሆነው። ምንድን ነው የሆነው? አምላክም ገብርኤል ምን ማለት ነው ትርጉሙ ይላሉ አባቶች? አምላክ ወሰብ አይደለ? የስሙ ትርጉም ነው። እንግዲህ መጥቶ ያበሰራት እሱ ስለሆነ አምላክ ሰው እንደሚሆን መጥቶ ያበሰራ ስለሆነ ይሄ ሁሉ ነገር የሚናገረው ግን መጀመሪያ ትንቢት ተነግሮለት ወይም ምሳሌ ተመስሎለት እና አሁን የምናየው ምሳሌዎቹን ነው ማለት ነው። በሙሴ ሕይወት ውስጥ እናያለን። እስራኤላውያን በባርነት ግብፅ ውስጥ ገብተው 600,000 ቁጥራቸው እስከሚበዛ ድረስ እንዲፈጠሩ ምክንያት የሆነው ምንድን ነው? በአባታችን በአብርሃም የልጅ ልጅ በያዕቆብ አማካኝነት ከእስራኤል ውስጥ ምን ተፈጠረ? ረሃብና ጥም ተፈጠረ፣ ወይም ደግሞ እርዛት ተፈጠረ፣ በሽታ ተፈጠረ። ስለዚህ እኛ ወደ ግብፅ ሄደን አንድ ደገኛ የሆነ ጠቅላይ ሚኒስቴር ዛሬ እንደምንለው ማለት ነው ጠቅላይ ሚኒስቴር ደገኛ የሆነ የግብፅ ጠቅላይ ሚኒስቴር ዮሴፍ የሚባል ሰው በዛ ቦታ ላይ ነግሷል። እሱ ጋር ሄደን እባክህን ስንዴ ስጠን ብለን እንለምነው ብለው የዮሴፍ የገዛ ወንድሞቹ 10 ወንድሞቹ አንደኛው ወንድማቸው ብንያም ነው፣ ሕፃን ልጅ ስለሆነ ከአባቱ ጋር ከያዕቆብ አባቱ ጋር እዛው ቁጭ ብሎ ዮሴፍ ወንድማቸው ደግሞ ግብፅ ነው ያለው። እነሱ ስንት ናቸው? አጠቃላይ 10 ሆነው ወደ እስራኤል እንሂዳሉ፣ ማነው ወደ ግብፅ እንሂዳሉ። ግብፅ መጡ፣ ስንዴ ለመኑ፣ ወንድማቸው ራራላቸው። ብዙ ታሪክ ነው የተፈጸመው። ከዚህ ሁሉ በኋላ ዮሴፍን የማያውቅ አዲስ ንጉሥ ተነሳ ተብሎ ከ400 ዓመት በኋላ ግብፅ ውስጥ ከመጡ ከ400 ዓመት በኋላ 400 ዓመት ማለት የዛሬ እኛ አሁን ባለንበት ሰዓት የአቡነ እስትንፋሰ ክርስቶስ ወይም ደግሞ የንጉሥ ፋሲል የአፄ ልብነ ድንግል ዘመን ማለት ነው። በዛ ዘመን ወደኋላ ስንሄድ እንደማለት ነው። አሁን ባለንበት ጊዜ ከ400 ዓመት በኋላ እስራኤላውያን በጣም ብዙ መከራና ግፍ ደርሶባቸዋል። ራሄል የምትባል አንዲት ምስኪን ሴት መንታ አርግዛ ጭቃ አብኪ ተባለች። ያው መቼም ፒራሚዱ ለመስራት ጭቃ ያቦካሉ አይደለም? ጭቃ አብኪ ስትባል አረ ምጤ መጥቷል ወጥቼ ልውለድ ስትል እንዲያውም እዛው ውለጃቸውና እዛው እርገጫቸው ደምሽ ለጭቃው ማጠንከሪያ ይሆናል ተብሎ ግፍ እስኪሰራ ድረስ ነው የሆነው ይላል መጽሐፍ ቅዱስ። ነቢዩ ኤርሚያስ ይህንን ነው የራሄል እንባ እስከ ጸባዖት ድረስ ደረሰ ብሎ የተናገረው። በዚህ ሰዓት እግዚአብሔር ሆይ ስማ ብለው እንባዋን እንደዚህ አርጋ ራሄል ወደ ሰማይ ረጨች። እግዚአብሔርም ይህንን እንባዋን አየ። እስራኤላውያን ምን ቀንበር እንደተጫነባቸው እግዚአብሔር አየና ነፃ ሊያወጣቸው ፈለገ ነው የሚለው ቃል በቃል ሲጽፍ ማለት ነው ዘጸአት ላይ ማን እየገዛቸው እንደሆነ እንዴት አይነት ቀንበር እንዳለባቸው እግዚአብሔር አየ ነው የሚለው። ዛሬም እግዚአብሔር አምላክ ቀንበራችን ያንሳልን። የኃጢአትም የጠላትም ቀንበር አለብን አይደለም? የኃጢአት ቀንበራችንን በነፃ ፈቃዳችን ተጠቅመን ንስሐ ገብተን የዲያብሎስን ቀንበር ደግሞ እግዚአብሔር ብድግ አድርጎልን ይገላግለን። ስለዚህ እስራኤላውያን በጣም ብዙ ግፍ ነበረባቸው። ከነዛ ህዝቦች መካከል ኢያሱም ካሌብም የሚባሉ ሌሎችም በጣም ብዙ ወጣቶች ተነስተው ህዝቡን ነፃ ለማውጣት የሚያስችል ልብ ያላቸው በጣም ብዙ ሰዎች ተገኝተው ነበር። ይሄ ሁሉ ግን የተገኘው ከሙሴ መወለድ በኋላ ነው። ሙሴ መጀመሪያ ስሙ መልካም ነበር። ማን አልኳችሁ? መልካም የሚለው ስም በእስራኤል ቋንቋ ውስጥ ሌላ ትርጉም ያለው ቢመስልም ግን መልካም ነው። እንዲያውም በሐዋርያት ሥራ ላይ
ሐዋርያው ቅዱስ ጴጥሮስና ደቀ መዛሙርቱ ወደ መልካም የምትባል ቤተ መቅደስ ዛሬ ሚካኤል ገብርኤል እንደምንለው መልካም የምትባል ስም ያላት ቤተ መቅደስ ሊሳለሙ ወይም ሊጸልዩ ሲሄዱ ሽባ አገኙና ቤተ መቅደሱ ላይ እኛ ምንም የምንሰጥ የለም ግን በጌታችን በኢየሱስ ክርስቶስም ተነሳና ተመላለስ ሲሉት ተነስቶ ተፈወሰ ይላል። የቤተ መቅደሱ ስም ማን ነው? መልካም። ስለዚህ ሙሴ ስሙ ማን ነበረ? አሁን አትረሱትም አይደል? አዎ። ስለዚህ መልካም የሚባል ስም ነበረው። እናቱ ዮካብድ ወይም አባቱ ደግሞ እንበረም ይባላሉ። ይሄ በቤተ ክርስቲያናችን ትውፊት የሚነገር ስለሆነ ነው። እንበረምና ዮካብድ እጅግ እግዚአብሔርን የሚፈሩ መልካም የሆኑ ለእግዚአብሔር እጅግ የቀኑ ባልና ሚስት ነበሩ። ግን በባርነት ውስጥ ነበሩ። በግብፅ ባርነት ውስጥ ነበሩ። የግብፅ ባርነት ደግሞ የሚያስጠላው አህዛባዊ ባርነት ነው። ልክ ዛሬ አረብ ሀገር እንሂድ ብላችሁ ስትሄዱ ለእናንተ እንደማያስቡላችሁ አይነት ነገር ማለት ነው። ጣዖት ያመልካሉ። ባፎሚት የሚባለው ጣዖት የመጣው ከዛ ነው። ዛሬ ሰይጣን ማህበረተኞች የሚያመልኩት ኦን የሚባለው አሁን ማብሪያ ማጥፊያ ይሄ ምን ይባላል? ኦን ኤንድ ኦፍ ነው የሚባለው። ኦን ማለትም ኦፍ ማለትም ያጋረንተ ስም ነው። የሚገርማችሁ በግብፅ ውስጥ ዛሬ ነው ለመብራት ማብራትና ማጥፋት ያደረጉት እንጂ ስሙን እድል የሚባል አናት የሚባል እጅግ በጣም ብዙ አይነት የድመትም የውሻም የቁራም የብዙ አይነት መናፍስቶችን ያመልካሉ። ያ ሁሉ መንፈስ ደግሞ ያ ሁሉ አምልኮ ጣዖታቸው ደግሞ በምን ውስጥ አለ? በቤተ መንግስት ውስጥ በምልክት አለ። ከዚህ በላይ ቁራ የሆነ ድመት ውሻ ምናምን የሆኑ ብዙ አሏቸው፣ ያመልኳቸው ነበረ። የተለየ ልክ ህንድ ሀገር ውስጥ 6 እግር ያለው የሆነ በጣምም ያለ ዲፎርም አንሼፕድ የሆነ ሰው ሲፈጠር እንደ ዜሮ ምናምን ለማመስገን ይሞክራሉ አይደል? የሆነ እንግዳ አማልክት አርፎበታል፣ እነዚህም አማልክት ልንገብርላቸው ይገባል እንደሚሉት ግብፅ ውስጥም እንደዛ ነበረ። በዚህ ሁሉ ውጥረት መካከል እስራኤላውያን እግዚአብሔርን እያመለኩ ግን ደግሞ የግብፅ ደግሞ ጣዖታትን ተጽዕኖ ፈጥረውባቸው ተቀላቅለው ነበር። ስጋቸው ለግብፅ ጣዖት የቀረበ ለመናፍስቱ የቀረበ ምግብን በመብላት የለመደ ነበረ። መንፈሳቸው ብቻ ነው እግዚአብሔርን የሚያስበው እንጂ ሁሉ ነገራቸው የረከሰ ነበረ። እንኳን ግብፃውያን እስራኤላውያንም ጭምር ማለት ነው። በወቅቱ ምንም እንኳን ህሊናቸው ቀና ብሎ እግዚአብሔርን ቢቃትትም ግን አያድነንም እንደ እግዚአብሔር ነፃ ያወጣንም እንደ ብለው የሚሉበት ሀሳብ እንኳን አልነበራቸውም። በዚህ ልክ ስለተዋሃዱት ኑ ነፃ ላውጣችሁ ሲባሉ ምን ሆንኩና የሚል ትውልድ ነበረ በወቅቱ ከጣዖቱ ጋር ስለተስማሙ ህዝበ እግዚአብሔር ተብለው እስራኤል ተብለው ማለት ነው። እና ዛሬም ብዙ ሰዎች ችግር እንዳለባቸው ስትነግሯቸው ኧረ እኔ ሰላም ነኝ እንዴ በስመ አብ ስለው ካጠገቤ ሽው ብሎ የሚሄዱ ይላሉ አይደል? ስለዚህ በአንድም በሌላ መንገድ ግብፅ ውስጥ የግብፅ ሽንኩርት ናፍቋቸው፣ የግብፅ ስጋ ጣፍጧቸው፣ አጠቃላይ ምግቡ፣ መጠጡ፣ ጭፈራ ሁሉ ነገር ናፍቋቸው ግን በባርነት ውስጥ እንዳሉ ረስተውት የሚኖሩ ህዝቦች ነበሩ ማለት ነው። በዚህ ሰዓት እግዚአብሔር ነፃ መውጣት እንዳለባቸው አሰበ። ከዛም እግዚአብሔር አንዳንድ ጊዜ ሊያጠራ ሲፈልግ ያደፈርሳል፣ ይነካካል። ሊያጠራው ሲፈልግ ከዛ ወንዶች ሲወለዱ ይገደሉ፣ ሴቶች ደግሞ ይደጉ ተብሎ ተወስኖ ነበረ። ወንዶች ምን ይበሉ? ይገደሉ። ሴቶች ደግሞ ይደጉ። ለምን? ወንዶች ካደጉ ግብፅን ይገለብጡብንና እስራኤል የምትባል አድርገው ይወስዱብናል። ስለዚህ ወንዶችን መግደል አለብን ብለው ውሳኔ ወሰኑ። ፈርዖኑና አገዛዙ ማለት ነው። በወቅቱ ያለው አገዛዝ ፋራህ ይባላል። አሁን እኛ ፈርዖን እንለዋለን እንጂ ፋራህ። የኢራቅና የኢራን ደግሞ ባቢሎን ውስጥ ያሉትን ደግሞ ሌሎች ለምሳሌ ጣሊያን አካባቢ ሄሮድሳውያን ነው የሚባሉት ነገስታቶቹ። ልክ እንደዛ ፋራህ የሚባል አዲስ የራሳቸውን ህግ አላቸው። እኛ ጋር አጼ እንደምንለው አጼ ኃይለሥላሴ፣ አጼ ምኒልክ፣ አጼ ምናምን እንደምንለው የራሳቸው ህግ አላቸው፣ በዘር የሚወራረስ። እነዚህ ሰዎች ደግሞ ይሄን ህግ ሲያወጡት ለህዝቡ የሚራራ ህግ አይደለም፣ ጨካኝ የሆነ ህግ ነው። በህዝብ ፊት ህፃናትን ማረድ ማለት ጭካኔ ነው አይደል? ስለዚህ እግዚአብሔር ይህን ህዝብ ነፃ ማውጣት የፈለገው በስጋ ብቻ አይደለም በነፍስም ጭምር ነው። ግን መርገፍ ናቸው ወይም ምሳሌ ናቸው፣ የአዲስ ኪዳን ምሳሌ ናቸው። ይቺ ምድር እንደ ሲኦል ትመሰላለች፣ ግብፅ ደግሞ የሲኦል እሳት ትመሰላለች። እዛ ውስጥ የሚቃጠሉት ህዝቦች ደግሞ በነፍሳቸው የአዳምን ኃጢአት ጥንተ አብሶን ይዘው የሚጓዙ ህዝቦችን ይመሰላል ማለት ነው። ዘርን ባያስቀርልን ኖሮ እንደምን በመሰልን? እንደ ሰዶምና እንደ ገሞራ በመሰልን ነበራል። ያቺ ዘር የተባለችው ማናት? እመቤታችን ድንግል ማርያም ናት። ንጽሕት ሆና ኢየሱስ ክርስቶስን ባትጸንሰው ኖሮ ንጹሕ የሆነው ኢየሱስ ክርስቶስ ወደኛ መጥቶ ንጹሕ የሆነው ስጋውን ባልሰጠን ነበር። ስለዚህ የሚያድረው በንጹሕ ስጋ ላይ ነው። ልክ ዘርን አስቀርቶልናል ስንል ያ ዘር ያለፈው በሙሴም በኩል ነው ማለት ነው። በነቢያት በኩልም አልፏል። በልጆቻቸው በዮሴፍ በኩል ምናምን አልፏል። እያንዳንዱ የዘር ሐረግ ማቴዎስ ወንጌልና ሉቃስ ወንጌል ላይ ዘር ሐረግ ይቆጥራል አይደል? በዛ ውስጥ ሁሉ ሲያልፍ የቅዱሳንን ዘር እየነካ ነው ያለፈው። የሆነች ምንም ጥንተ አብሶ እንዳይነካት፣ ምንም አይነት ባዕድ አምልኮ እንዳይነካት የምታልፍ አንዲት ዘር ነበረች ማለት ነው። መታ ዮሴፍ ጋር አዲስ ኪዳን ላይ
የሐናና የያቄብ ልጅ ሆና ተገኘች። እሷ ደግሞ ኢየሱስ ክርስቶስን ወለደችው። ያ የተወለደው ኢየሱስ ክርስቶስ በስጋ ከመወለዱ በፊት ግን ለሱ የሚመቸውን ስጋ እያመቻቸን የመጣው እየገባችሁ ነው። የሚያርፍበትን እቺን ከተማ መርጫታለሁ ማደሪያዬ ነች እያለ እያረፈባት አይደለም በሰው የሀገር ምሳሌ ጽዮንን እያለ ራሱ አምባ መጠጊያ እያለን የመጣውና ከዛ ውስጥ አንዱ እንበረም እና ዮካብድ የሙሴ እናትና አባት ናቸው ማለት ነው። ወንድ ልጅ ወለዱ። መጀመሪያ ሴት ነበር የወለዱት፣ ስሟ ማርያም ትባላለች። ቀጥሎ ደግሞ አሮን ካህኑ ማለት ነው የሙሴ ወንድም። ቀጥሎ ደግሞ ማን ተወለደ? ሙሴ ተወለደ። መልካም ብለው ስም አወጡለት። ሙሴ የተባለው በኋላ ነው። አይ ወንዶች የሚገደሉበት ጊዜ ላይ ተወለደ ይሄ ልጅ፣ ስለዚህ ምን ይሻለኛል ብላ እናት ከሚሞትስ እግዚአብሔር ይህንን ነፍስ ነፃ ያወጣው፣ አንቺ ግን ሂጂና ተከታዩ ብላ በሳጠራ ላይ አድርጋ ልብስ አለበሰችው ይላል። ይሄ ልብሱ ሙሴ የለበሰው ልብስ እኛ ዛሬ ነጠላ ጥለት እንደምንለው በወቅቱ ዕብራውያን የሚለብሱት የራሳቸው መለያ ያላቸው ልብስ አለ። በሰው ሀገር ስትኖሩ ነጠላ ስትለብሱ ይሄ ማን ነው ይባላል? ኢትዮጵያዊ ነው አይደል የሚባለው። ከኢትዮጵያም አልፎ ሃይማኖቱ ምንድን ነው? ልክ እንደዛ ሙሴም በአገሯ ልብስ ጠቀለለችውና ምን አደረገችው? እግዚአብሔር ነፃ ያውጣህ ብላ ወደ ውሃ ተሰደደችው። እህቱ ማርያም በውሃ ውስጥ እየተከተለች የት እንደሚሄድ አየች ይላል። ከዛስ የፈርዖኑ ልጅ አገኘችው። የፈርዖኑ ልጅ አገኘችውና እንዴት የሚያምር ልጅ ነው፣ ግን ዕብራዊ ነው። አለባበሱ ዕብራዊ ይመስላል። እኛስ አለባበሳችን ክርስቲያን እንመስላለን። ውስጣችንስ እሱን እግዚአብሔር ይወቀው አይደል? ውስጡን ለቄስ የሚባለው ይሄ ነው። ውስጡን ለቄስ የሚባለው ይሄ ነው። እና ከዛ ሙሴ ከውሃ ስለተገኘ ሞሻህ እለዋለሁ አለች። በዕብራይስጥ ሞሻህ ማለት ሙሴ ማለት ነው። ሜም ሞሻህ የሚለው አባታችን ሲተረጉሙት እንደሰማችሁት ከሆነ ሜም ሳህና ሄ ሞሻህ የሚለው ይተረጎምበታል አንድ ላይ ሲዘረዘር ማለት ነው። በዚህ ቃል ውስጥ ከውሃ የተገኘ የሚለው እንዳለ ሆኖ ከውሃ የተገኘ ማለት በአዲስ ኪዳን ከውሃና ከመንፈስ ካልተወለዳችሁ ከቶ መንግስተ ሰማያትን አትወርሱም የሚለውን ቃል ይይዛል ማለት ነው። በቃ ከውሃ ተገኘ። አሁንም ክርስቶስ ሲወለድ ውሃን ባርኮ ቅዱስ ቁርባንን ባርኮ እያንዳንዱ ነገር እየባረከ ሰጠን። ለምሳሌ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። ያልጠጣን ያልኳቸው የጠጣ ሳይሆን ያልጠጣ የለውም ነው አይደለ? እንደገና ደግሞ ከውሃና ከመንፈስ ያልተወለደ መንግስተ ሰማያት አይገባም ማለት። የትኛውን ብናደርግ ነው ሲባል ስንቱን? ሁለቱን ፍጹምነቱን የተናገረው ሙሴ ማለት ደግሞ ከውሃ የተገኘ ምን ስጋ ማለት ሰው ማለት ነው። እስቡት፣ ከውሃ የተገኘ እናቱም አባቱም በፈርዖን ቤት ማን እንደሆነ አይታወቅም። ግን እናትና አባት የለውም እንዴ? አለው። ስለዚህ እህቱ ማርያም ተከተለች። የፈርዖን ልጅ ስታነሳው አየችና ልጁን የምታሳድግ እናት ላምጣልሽ አለቻት። ብልጠቷን አያችሁ? ልጅ ላምጣልሽ እናት ላምጣልሽ ስለ ጊዜ እንዴት አለቻት። አይ ቅርብ ጊዜ ወንድ ልጅ የወለዱ እናቶች ልጆቻቸው ይገደሉ ስለተባለ ልጇ የተገደለባት ግን ጡት ያላት ማነው ወተት ያለው ጡት ያላት አራስ አለችና እሷን ላምጣልሽና ታሳድግልሽ አለቻት። የገዛ እናቷ ልትቆል ታመጣ። ከዛ እሺ ብላ ስትላት እናትየዋ መጣች። በማን እጅ አደገ? ይሄንን ዘዴ የፈጠረ ማን ነው? ማን ጋር መግባት? ፈርዖን ቤት መግባት። እግዚአብሔር ፈርዖን ቤት ለመግባት ጥሶ መግባት ይችላል እኮ። ልክ ክርስቶስ ሲኮረኩሙት ሲመቱት ምን ሲሉት ብዙ ነገር ማድረግ ይችላል። ወደዛ ሄድ ብሎ በቃ መብቴ ነው መሰቀል ምናምን ብሎ ዝም ብሎ መሰቀል ይችላል። ግን እንደዛ አይደለም ያደረገው፣ በዘዴ ነው። ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ ብሎ በመስቀል ላይ ሲጮህ እውነት ኢየሱስ ክርስቶስ አምላክ ሳይሆን ቀርቶ ነው? ወይም እንደዚህ መጮህ አስፈልጎት ነው? ስንት እውር ያበራ፣ ስንት ነገር ያዳነ፣ ከዛ ከሚስማሩ ላይ መውረድ አቅቶት ነው? አይደለም። ግን አቅርቦተ ሰይጣን ይባላል ይሄ በአባቶቻችን። እንዴ አለ ሰይጣን፣ አምላኬ አምላኬ ይላል እንዴ? ለካ አምላክ አይደለም። ሄጄ ነፍሱን ወደ ሲኦል ስጋውን ወደ መቃብር ልቆራኘው ብሎ ሲቀርብ መላእክቶች ከበቡትና ልክ እናንተ እንዴት ነው ህፃናት ሲጣሉ፣ መቼም ህፃናት ተጣልተው እናንተ አግዛችሁ አትመቱም አይደል? በይው በላት ነው የምትሉት አይደል? ልጅን በልጅ ነው አይደል የምታደርጉት? ቅዱስ ሚካኤልም ማን ነው ኢየሱስ ክርስቶስ ምንድን ነው ያደረገው? ያንን መልአክ የወደቀውን መልአክ በሚካኤልና በገብርኤል ነው ያዘው። አቅርቦተ ሰይጣን ማለት ይሄ ነው። ስለዚህ በዘዴ ነው ሁሉ ነገር የሚያደርገው እና ሙሴ ወደዛ ቤተ መንግስት ገብቶ በእናቱ እጅ አደገ። እኛም ዛሬ በዚህ ምድር ላይ ኃጢአት በበዛበት ብዙ አማልክቶች ባሉበት ብዙ ነገር በሚደረግበት ቦታ ላይ በቅዱስ ቤተክርስቲያን እጅ በጡቶቿ በቅዱሳን አባቶቻችንና በመጽሐፍ ቅዱስ ጡትነት ነው ያደግነው። ግን ይቺ ምድር ኃጢአት የሚስማማት ምድር ናት። ይቺ ምድር ምንድን ናት? ኃጢአት የሚስማማት ብቻ አይደለም፣ የዚህ ዓለም አምላክ ተብሎ ዲያብሎስ የተሰጣት በቃ ለሱ የተሰጠች ናት። ይቺ ምድር ግን ልክ እንደ ፈርዖን ቤተ መንግስት አስቧት። ይቺ ምድር
ሙሴ በፈርዖን ቤተ መንግስት ውስጥ በማን እጅ አደገ? በእናቱ ጡት በእናቱ እጅ አደገ። ጆሮስ የማንን ቃል ነው የሚሰማው? የእናቱን። አንተ እኮ ዕብራዊ ነህ፣ አንተ እኮ የእግዚአብሔር ሕዝብ ነህ፣ እዚህ የምታያቸው ሁሉ አንተ ዘሮች አይደሉም፣ በዚህ ምክንያት ነው እኮ አንተ እኔ ማሳድግህ ብላ ስትነግረው ማንን ነው የሚሰማው? እሷን ነው የሚሰማው። ስለዚህ እኛም በዚህ ምድር ላይ እናንተ እኮ ምድራዊ አይደላችሁም፣ እናንተ ዶሮ አይደላችሁም፣ ንስር ናችሁ። ዶሮ ክንፍ ቢኖራትም አካሏ ግን ከክንፏ ምንድን ነው? ይገዝፋል። ስለዚህ መብረር ትችላለች። ንስርስ ክንፏ ከአካሏ ምን ይላል? ይበልጣል። ስለዚህ መብረር ይችላል፣ ከፍ ማለት ይችላል። ስለዚህ እኛ በዚህ ምድር ላይ ለምን እንደ ዶሮ እንኖራለን? እንደ ንስር ለምን አንኖርም? ንስር ከፍ ብሎ መብረር ይችላል። ለምን? ስጋው በጣም አናሳ ስለሆነ። ምድራዊ ሀሳባችን እያነሰ ከመጣ ምን ይሆናል? ከፍ እንላለን። ስጋዊ ሀሳባችን ከከበደስ እንደ ዶሮ 2 ሜትር ብቻ በረን እንወርዳለን። ከፍ ብለን ዝቅ እንላለን ማለት ነው። ስለዚህ እየነገረችው ነው። አንተ የእግዚአብሔር ሕዝብ ከሚባሉት ዘር ውስጥ ነህ እያለች አሳደገችው። ጎረምሳ ሆነ፣ ለሕዝቡ ማገዝ ጀመረ። ግን የሚገርማቸው የ3 ዓመት ልጅ ሆኖ ሕፃን ሆኖ ፈርዖኑን አንድ ጊዜ በጥፊ መታው። ፈርዖኑን በጥፊ መታው እና ፈርዖኑ ተናደደ። እንዴ ይሄ ዕብራዊ እንደሆነ ስላወቀ ነው የመታኝ፣ እኔ ግብፃዊ ስለሆንኩ ነው የመታኝ አለ። ኧረ አባቴ አለችው ልጅቷ። እንግዲህ ያሳደገችው እናቱ ስላችሁ የወላጅ እናቱ ሳትሆን የፈርዖን ልጅ ማለት ነው። እንደ ልጇ አይደል የወሰደችው። ኧረ አባቴ እኮ ሕፃን ነው፣ የ3 ዓመት ልጅ ጋር አንተ ትጣላለህ? አገር የምትምር? ኧረ ሼም ነው እንደሚባለው ማለት ነው ስትለው፣ አይ ዕብራዊ ስለሆነ ነው የመታኝ፣ እሺ እፈትነዋለሁ አለ። ሙቅ ውሃና እሳት ቀረበ። ዳዴ እያለ መጥቶ ማን ነው ቀዝቃዛ ውሃ ላይ እጁን ከነከረ ብልጥ ነው ማለት ነው፣ ስለዚህ ይሰየፋል አለ። የዚህን ሰዓት አባቶቻችን ምን ይላሉ? ሙሴ ዳዴ እያለ መጥቶ እሳቱን እንዲያነሳ እግዚአብሔር በቅዱስ ሚካኤል አማካኝነት እጁን ሰደደው ይላል። ሙሴ እሳቱን አንስቶ ሲበላ ሊጎዳው ነው እንዴ? ገና ብዙ ስራ ስለሚሰራ እዚህ ጋር ምን አደረገው? እሳቱን እንዲበላ አደረገው። ትርጉሙ ግን ትንቢቱ ግን ሲተረጎም እሳት መብላት ማለት የእግዚአብሔርን ቃል በውስጡ መሸከም ማለት ነው። ስለዚህ የ3 ዓመት ልጅ ሆኖ ልክ እሳቱን ሲያነሳው አይ ሕፃን ነው ማለት ነው ብሎ ፈርዖኑ ተወው። በዛ ሰዓት ሙሴ ምላሱ ምን ሆነች? ተኮላተፈች። ምላሱ ኮልታፋ ሆነ። ከ3 ዓመቱ ጀምሮ እየተንተባተበን ያደገው። ለዚህ ነው በእስራኤላን ነፃ ማውጣት ጊዜ ፈርዖን ማን ነው አሮን ወንድሙ አንደበት ሆኖት የነበረው መናገር ስለማይችል አንደበቱ ተብተብተብ ስለሚል፣ ግን በተብታባ አንደበት ላይ ሆኖ ህዝብን ነፃ ማውጣት። አይገርማችሁ? ይሄ ምን ምሳሌ መሰላችሁ? በአዲስ ኪዳን ኢየሱስ ክርስቶስ የሰውን ስጋ ለብሶ ነው የመጣው አይደል? ግን የሰው ስጋ አሁን ከአምላክ ጋር አንድ መሆን ይገባዋል። የሙሴ ምላስና የክርስቶስ የለበሰው ስጋ ተመሳሳይ ነው ማለት ነው። ከኔ ጋር ናችሁ ግን? ስለዚህ ልክ ሙሴ በአፉ እሳት በልቶ ምላሱ ቢኮላተፍም ግን ህዝብን ነፃ ማውጣት እንደቻለ ሁሉ ክርስቶስ ደግሞ ኃጢአት የሚስማማውን ይህን ስጋ ግን ኃጢአት ያልነካውን ስጋ ለብሶ መጥቶ ምን አደረገ? አዳነ። ሲነጻጸር አያችሁት? እንደዛ ነው። ከዛስ ሙሴ እንዲህ ያለ አደገና አንድ ጊዜ ምን አደረገ? ከፈርዖን ቤተ መንግስት ለመጨረሻ ጊዜ የተገላገለበትን የወጣበትን ነገር ልንገራችሁ። ሊጫወት ከቤተ መንግስት ውጭ ሲወጣ አንድ ግብፃዊ ዕብራዊውን ወይም እስራኤላዊውን ሲደበድበው አየና፣ ለምን ትደበድበዋለህ? ምን አገባህ አንተ የቤተ መንግስት ሰው አይደል? የኛ ሰው አይደል? እኔ እሱን ብደበድበው ባሪያ ነው፣ ባሪያ ብደበድብ ምን ችግር አለው ሲለው፣ እንደዚህማ አትለውም ብሎ ዘሬንማ እንዴት ትሰድባለህ ብሎ ሙሴ በጡጫ አለና ገደለው። ምኑን? ግብፃዊውን ገደለው፣ በአሸዋ ውስጥ ቀበረው ይላል። ሙሴ ለመጀመሪያ ጊዜ ለህዝቡ ተቆረቆረ። ለመጀመሪያ ጊዜ እናቱ እየነገረች ስላሳደገችው ማለት ነው። ለሁለተኛ ጊዜ አሁንም ሲጣሉ አየና ግብፃዊ ማን ነው? እስራኤላዊና እስራኤላዊ እርስ በርስ ሲጣሉ አየ። ማንና ማን? ሁለቱም ዘሮቹ ናቸው። እናንተ ለምን ትጣላላችሁ ሲላቸው፣ ኧረ ባለፈው ገለህ እንደቀበርከው ልትገለን ነው እንዲህ አሉት። እናንተ እኮ ዘሮቼ ናቸው አላቸው። በቃ አንሰማም አሉት። ለዚህ ነው ኃጢአት ባለበት ሀገር ላይ ኃጢአትን ተለማምደው እስራኤላውያን ሲኖሩ ወገናቸው ወይም ረዳታቸው ማን እንደሆነ አላወቁትም ነበር የሚባለው። ለዚህ ነው ክርስቶስን ምን ብለውታል አይሁዳውያን? ከገዛ ወገናቸው ተወልዶ ምን አላሉትም? አላወቁትም አይደል? አላወቁትም ነው የተባለው በክርስቶስም ጊዜ። ልክ እንደዛው ነው ሙሴም የሆነው። አሁንም ወደዚህ ታሪክ ስንመጣ በአንድም በሌላ መንገድ ሁለት ነገር ልንገራችሁ። ሙሴ ከቤተ መንግስት ለመጨረሻ ጊዜ ወጣ፣ ሄደ። አንዲት ውሃ የምትጠጣ ውሃና አንድ በትር ብቻ ይዞ ከዚህ በኋላማ ንጉሱ ከሰማ ፈርዖን ከሰማ አለቀልኝ፣ እሞታለሁ፣ ይገለኛል። እንዴት ለዕብራዊ አግዘህ አንተ ግብፃዊ ስትሆን ይሄንን ሰው ይሄንን ህዝብ እንዴት ታግዛለህ ብሎ እግዚአብሔር ያጠፋኛል ፈርዖኑ ያጠፋኛል ብሎ ምን አረገ? ተሰደደ፣ ሄደ። ሲመጣ ግን ግብፅ እንግዲህ ለኢትዮጵያ ቅርብ ናት። ምድያም የምትባል ሀገር አለች። ያቺ የኢትዮጵያ ጠረፍ ናት። እና ምድያም የምትባል ሀገር ሲመጣ ዮቶር ወይም ራጉኤል የሚባል
አንድ ካህን አጋጠመው ይላል መጽሐፍ ቅዱስ ነው የሚናገረው። ዮቶር ልጆቹ ብዙ ሴቶች ልጆች አሉት። ከዛ ውስጥ አንዷ ሴፕራ ወይም ሴፓራ የምትባል ሴት ልጅ ነበረችና የሚጠጣ ውሃ ስጭኝ እባክሽን ብሎ ሲለምናት ና ብላ ውሃ ጠጣችው። ወደ አባቷም ወሰደችው። ስደተኛ ነኝ ከፈርዖን ቤተ መንግስት ነው የመጣሁት ምናምን ብሎ ነገረው። ገባ። ከልጆቼ መካከል አንዷን አጋባሃለሁ፣ ዓይንህ ያረፈባትን እሰጥሃለሁ፣ ለእኔ ደግሞ ለበጎቼ እረኛ ሁነኝ፣ አስተምርሃለሁ፣ መጽሐፍ ቅዱስንም ትማራለህ አለው። የዛን ሰዓት ሙሴ ለመጀመሪያ ጊዜ ከእናቱ ይማር የነበረውን ያንን ትውፊቱን በትክክል በፊደል አገኘው ማለት ነው። ሁሉ ነገር ያወቀው ኢትዮጵያዊ ካህን ዮቶር ጋር ነው ማለት ነው። ሙሴ 40 ዓመት ሆኖት ነበር ሲሰደድ። የ40 ዓመት ጎልማሳ ሆኖ ነበረ። 40 ዓመት ያክል የት ተቀመጠ? በዛው ቦታ ተቀመጠ። እዛው የኢትዮጵያን ካህን እያገለገለ ግን በእረኝነት ጊዜው ላይ እግዚአብሔር ነፃ እንዲያወጣ ስለፈቀደለት ሰብታባ ቢሆንም ከወንድሙ ከአሮን ጋር እንዲሁም ደግሞ ከእህቱ ከማርያም ጋር አብሮ አይደለም ያደገው። በተወሰነ መልኩ በመሃል እየመጣ የሚያገኛቸው ቢሆንም ግን ትዳር ይዞ ከሴፕራ 2 ልጆች ወልዶ ከ2 ልጆቹ ውጭ ደግሞ በጣም በሚገርም መልኩ እሱ ራሱ ሙሴም አልተገረዘም። ምንም እንኳን ዕብራዊ ቢሆንም እናቱ ግን አልገረዘችውም። ምክንያቱም ከተገረዘ ዕብራዊ አደረግሽው ብለው በፈርዖን ቤት ውስጥ ስለሚወቅሷት ልጆቹንም አልገረዘችም፣ ሙሴም አልተገረዘም። እና እግዚአብሔር ሙሴን ሊገለው ይፈልገው ነበር ይላል። አያስገርም ይሄ ቃል? እንዴት ነው እግዚአብሔር ሊገለው የሚፈልገው? ነፃ እንዲያወጣ እየፈለገው እንዴት ሊገለው ይፈልጋል? የክርስቶስ ምሳሌ መሆን ማለት ይሄ ነው። ካልሞተ ኢየሱስ ክርስቶስ ድነት ስለሌለ፣ ሞቶ ካልተነሳ ድነት የለም አይደል? ሊገለው ይፈልገው ነበር ማለት ነው። ስንዴ አፈር ውስጥ ገብታ ቡቃንትን ዓለም ልማ ከፍ ብላ ነው ፍሬ የምትይዘው። ፍሬ ያዘ ስንዴ ዘለላ ምን ይላል? አንገቱን ይደፋል ይባላል። ቁም ነገር ያለው ሰውም ዝምተኛ ነው የሚባለው ለዚህ ነው። እና ሙሴን ሊገለው ይፈልገው ነበር ማለት ስጋው እንዲቀደስ ሙሴ ከአንድም 2 ጊዜ ተነግሮት ነበረ። ሙሴ ግን አልነቃም ነበር እና የአብርሃም ዘር መሆኑ ሊታወቅ የግዴታ መገረዝ ነበረበት። ዛሬ ግዝረት የምን ምሳሌ ነው? የጥምቀታል በውሃ ስንጠመቅ ከመንፈስ ቅዱስ መወለዳችን ምሳሌ ነው። ያኔ ደግሞ የአብርሃም ዘር ለመሆኑ የእስራኤላዊ የእግዚአብሔር ሕዝብ ለመሆኑ ምልክቱ ምንድን ነው? መገረዝ ወይም መገዘር ነው። ይሄ ምልክት ነው እና ሙሴ ግዴታ መገረዝ ስላለበት ስጋው መቀደስ ስለነበረበት ሚስቱ ሴፕራ ማለት ነው የእግዚአብሔርን ቃል ሰማች። ሙሴ ሲሰቃያየችው ስጋው መሬት ላይ ተኝቶ ሙሴ ሲቃዥ ሲባትት ልጆቹም ወድቀው ራሳቸውን ስተው አገኘቻቸው ይላል። የዛን ሰዓት ምላጭ ወሰደች፣ ድንጋይ ባልጩት ማለት ወሰደችና ሙሴንና ልጆቹን ገረዘቻቸው። እግዚአብሔርም ዝም አለ ይላል። አሁን እግዚአብሔር ዝም የሚለው ምን አግኝቶ? የደም መስዋዕት አግኝቶ ነው። በሙሴ አንተ የደም ሙሽራዬ ነህ አለችው። እንዲያውም ይላል መጽሐፍ ቅዱስ ሙሴ ምን አለችው? የደም ሙሽራዬ ነህ። አሁን በዚህ ሰዓት ቤተክርስቲያን ናት። ክርስቶስ የደም ሙሽራዋ ነው አይደል? ስለዚህ ምሳሌነቱ እንዴት እንደሚሄዱት ግን 1000 እኮ 500 ዓመት ልዩነት አለ ከጌታ እስከ ሙሴ ድረስ። መርገፉ ግን እንዴት ወንጌል እየሆነ እንደመጣ እንድታዩትም ከኔ ጋር ናችሁ? አዎ። አሁን ሙሴ ልጆቹን ሲያሳድግ አላዛርና ጌርሳም የሚባሉ ልጆቹን ሲያሳድግ ምንም እንኳን ልጆቹ ቢሆኑም ከኢትዮጵያዊት ሚስቱ ቢወልዳቸውም ግን ሙሴን በደንብ አያውቁትም። አንደኛ ኮልታፋ ስለሆነ ንቀውት ነበረ፣ ብዙም አያከብሩትም። ሁለተኛ ነገር ደግሞ አብሯቸው ብዙም አልተቀመጠም። እስቲ ወደዛ ወደ እረኝነት ሊሄድ ብሎ ሲመጣ ምን ሲል በቃ ከልጆች ጋር ብዙም አልተቀመጠም እና ያን ያክል ቦታም አልሰጡትም። አባታቸው ትልቅ ቦታ እንዳለውም አያውቁም ነበረ። ከየት ተሰዶ እንደመጣም አያውቁም ነበረ። በተለይ ጌርሳም የሚባለው አልዓዛር እንኳን የእግዚአብሔር ዘር ማለት ነው። ጌርሳም ግን በስደት መጥቼ የወለድኩት ልጅ ነው፣ ስደት ማስረሻዬ ነው ብሎ ስም ስላወጣለት ሁልጊዜ ስለ ስደት ነው የሚያስብበት ማለት ነው ጌርሳምን። ወደ ዋናው ቁም ነገር ስመጣላችሁ ሙሴ በአንድም በሌላ መንገድ እግዚአብሔር ስለፈለገው አንድ ቀን ምልክት አሳየው። በተራራ ላይ ዛፉ እሳት እየነደደበት፣ ግን ዛፉ አይቃጠልም፣ እርጥብ ነው ግን ይነዳል። አስተውላችኋል? ይሄን ነገር ምን ይላል? ይነዳል ግን አይቃጠልም። ይህንን አየና እንዴት ነው ብሎ ሲጠጋ ሙሴ የቆምክበት ስፍራ የተቀደሰ ነውና ምን አልክ? ጫማህን ከእግርህ አውልቅ አለው። ዛሬ ቤተክርስቲያን ስንገባ የምናወልቀው ለዚህ ነው። ታቦት ለሙሴ የተሰጠው ስለሆነ በአዲስ ኪዳንም ታቦት ደግሞ ድንግል ማርያም፣ ጽላቱ ደግሞ ክርስቶስ ስለሆነ ስጋው ደሙም ደግሞ የሚፈተተው ምን ላይ ስለሆነ ነው? ታቦት ላይ ስለሆነ ነው። ጫማችን አውልቀን የምንገባው እንጂ ሌላ ምንም። ስጋው ደግሞ የተፈተተበትን ታቦትን ለማክበር ነው። ከዛም አልፎ ተርፎ ሙሴ ጫማውን ከእግሩ አወለቀ፣ ወደ እሳቱ ተጠጋ። ሙሴ ይህ የምታየው ምንድን ነው እያለ እግዚአብሔር አስተማረው። ግን ራሱ እግዚአብሔር አይደለም ሲያወራ የነበረው፣ የእግዚአብሔር መልአክም ሙሴን እንዲህ አለው እያለ መልአክ እንደሆነ በጎን ይነግረናል። ስለዚህ መላእክት ምንድን ናቸው? የእግዚአብሔር እንደራሴዎች ናቸው።
እግዚአብሔርን አናገረው ይልና መልአኩም እንደዚህ አለው ይላል። ማን ነው እየነገረው ያለው ለሙሴ? መልአክ ከሆነ እግዚአብሔር ማለት አልነበረበትም። ስለዚህ መላእክቶች ባሉበት ስፍራ የማን መንፈስ አለ ማለት ነው? የእግዚአብሔር መንፈስ አለ። ለዚህ ነው ዕብራውያን ምዕራፍ 1 ቁጥር 14 ላይ መላእክቶች ሰዎችን ገነትን እንዲገቡ ወይም መዳንን እንዲወርሱ ያግዛሉ፣ ይላካሉ፣ ያገለግላሉ ይላል። ስለዚህ ሙሴ በመልአኩ አማካኝነት ትምህርት ተማረ፣ ገባው። ሙሴ አንተ ህዝቡን ነፃ እንድታወጣ ፈልጌያለሁ አለው። አሁን ነፃ ውጭ ሊሆን ነው። ከውሃ የተገኘው ሙሴ መልካም የተባለው ሙሴ እውነትም መልካም ሊሆን ነው። ግን ምላሱ ኮልታፋ ነው። አረ እግዚአብሔር ሆይ አለ። እኔ መቼም መኮላተፍ አልችልም። ቃሉን ቀጥታ ልንገራችሁ። እኔ ምላሴ ኮልታፋ፣ ንግግሬም አዳፋ፣ ምንም የማረባ እንዴት ነው ህዝቡን ነፃ የማወጣው? ህዝቡ መከራ ውስጥ ነው ያለው፣ ነፃ ታወጣለህ አለው። አረ እግዚአብሔር ሆይ እባክህ ህዝቡ አያምነኝም፣ ተብታባ ነኝ ሲል ወንድምህ አሮን አንደበት ይሆናል አለው። አያችሁ፣ ለምን ታዲያ አሮን አንደበት ከሆነ ራሱ አሮንን ለምን አይልከውም ሲባል እግዚአብሔር ምንን ያያል? ልብን ያያል። ማንን ይጠቀማል? አንደበትን ይጠቀማል። ስለዚህ የአሮንን አንደበት ተከራየው እግዚአብሔር ማለት ነው። ሙሴ ሲንተባተብ ማን አብሮት አድጓል? አሮን። ስለዚህ የሙሴን መንተባተብ የሚሰማ ማን ነው? አሮን። ከእግዚአብሔር ቀጥሎ አይደለ? አሮን ወንድሙ አብሮት ስላደገ ሙሴ አብሮት ስላደገ ምን ማለቱ እንደሆነ ያውቃል። እናንተ ልጆቻችሁ የሚተባተቡ ከሆነ እንትን ማለቷ ነው ትላላችሁ አይደለ? ልክ እንደዛ ማለት ነው። ሙሴ አንደበት ሆነው። ግን የሚገርመው ከዛ በፊት አንድ ምሳሌ ልመስላችሁ። ልክ ሙሴ እሳቱ ዛፉን ሳያቃጥለው ያይ እንደነበረ ሁሉ በሐዲስ ኪዳን ኢየሱስ ክርስቶስ ሲወለድ እመቤታችን ማንን የታቀፈችው? ክርስቶስ መለኮት ስጋን ተዋህዶ ነው አይደለ? እረኞቹ ምን ሊያዩ መጥተዋል? ይሄንን ሊያዩ። አረ ምንድነው ብርሃን እዛ ቦታ ላይ በርቷል ብለው ወደ ግርግሙ ወይም ወደ በረቱ መጥተው እመቤታችን ዛፍ ሆና ዕፀ ሳቤቅ ሆና ወይም ደግሞ ያቺ ቅጠል ሆና ክርስቶስ ደግሞ የለበሰው የማነው የተዋህዶ መለኮት ደግሞ ሆኖ ታቅፋው አዩ ይላል። እጹብ ድንቅ ነው ብለው አመሰገኑ ይላል እረኞቹ። ሙሴ እዚህ ጋር ያየው እሳት፣ እዚህ ጋር ደግሞ ራሱ ሙሴ እረኛ ነው። እዚህ ጋር ደግሞ በአዲስ ኪዳን እረኞቹ መጥተው ያንን እሳት ያንን ዛፍ አዩት። ዛፏ ማን ነበረች? እመቤታችን። እሳቱ ማን ነበረ? መለኮት አይደል? ስለዚህ ክርስቶስ ሲወለድ ስግው ቃል ነው ምንለው። ለዚህ ተዋህዶ ተብሎ ስም ይወጣልን ለዚህ ነው። የተዋህደ ነው ያለ ትድምርት ያለ ቦአዴ ይሉታል አባቶቻችን። ይሄ ያለ መቀላቀል። ማኪያቶ ለምሳሌ የምንና የምንቅልቅል ነው፣ የቡናና የወተት። አሁን ሁለቱም መለያየት ይቻላል? በሳይንስ ይቻላል? በታምርስ? በታምር ይቻላል። ማኪያቶ ተብሎ ስም ይወጣለት ከቡና ተወስዶ ነው ወይስ ከወተት ተወስዶ ነው? ከሁለቱም አይደል? ስሙ ተቀየረ አይደል? ስለዚህ ክርስቶስ መካከለኛ የተባለው ለምንድን ነው? መለኮትን ስጋንም ስለተዋሃደ ነው መካከለኛ የተባለው እንጂ በእግዚአብሔርና በእኛ መካከል ሆኖ ሁልጊዜ የሚለምን ሆኖ አይደለም። ስጋው ደግሞ ነው ሁልጊዜ ስለኛም። በቃ ስጋው ደግሞ ስንቀበል እንታረቅበታለን። መታረቂያችን ምንድን ነው? በቃ ስጋው ደግሞ ነው። እኛ ኢየሱስን ተቀበልን ካልን ምንድን ነው የምንቀበለው? ስጋው ደግሞ ነው የምንቀበለው። የትም ቦታ ሄደን ከኤርፖርት አንቀበለው። ኢየሱስን ተቀበል ቢሉ ከየትም ኤርፖርት አይወርድም። ስለዚህ እዚህ ጋር ሙሴ ያየው ምንድን ነው ሲባል ሙሴ ያየው ዛፉ እሳት ሳይቃጠል ነው። እዚህ ጋር ደግሞ እረኞቹ ይሄን አይተዋል። ሌላው ሙሴ ያደገው በእናቱ እጅ ሆኖ መጀመሪያ ግን ያዳነችው ማናት? ከውሃ ወጥቶ በእናቱ እጅ እንዲያድግ ያደረገችው ማናት? እህቱ ማነች? ማርያም። ስሟ ማን ነው? ማርያም የሙሴ እህት ነው። እዚህ ጋር ደግሞ የኢየሱስ ክርስቶስ እናት ክርስቶስን አዝላ ወደ ግብፅ ሄዳ ብዙ በስጋ ሰውኛ ማለት ነው ብዙ ነገር ታድገዋለች። መቼም እሱን ልትከላከልለት ፈልጋለህ። ማምላክ ነው ያውቃል እኮ፣ ግን ሰውኛ ነው ብላችሁ እንዲያውም መጡብሽ ሄሮድሳውያን እንደዚህ ሊገሉሽ ነው፣ ልጅሽን ሊወስዱብሽ ነው እያሉ ያሰቅቋት የነበሩ ሁሉ ነበሩ። ዋጋቸውን አግኝተዋል እንጂ አይደል ሁሉም። እንዲያውም እዛ ሸረሪት አይገደል የሚባለው ለምንድን ነው? በቤተ ክርስቲያን ሸረሪት እስቲ ይነግረኛል። እሺ እስቲ እንኳን እመቤታችን ሸረሪት እንኳን ክርስቶስን ለመከለል ምን አድርጋለች? አግዛለች። ትልቅ የተቦረቦረ ዛፍ ነበረ። ሄሮድስ ከሰራዊቱ ጋር ጌታችንን የ2 ዓመት ሕፃናት ይገደሉ ሲባል ሕፃኑንና እናቱን ይዘህ ወደ ግብፅ ውጣ ብሎ መልአክ አዞት አልነበረ? የዛን ሰዓት ሲወጣ ዛፍ ውስጥ ከነ አህያዋ ከነ ዮሴፍ ከነ ሰሎሜ ጋር ሆና ዛፍ ውስጥ ተደብቀው ነበረ። ሸረሪት ወዲያው መታ ድር አደራችበት በሩ ላይ። ከዛ ሲፈልጉ አጡና እዚህ ውስጥ ይሆኑ ሲሉ አይ እዚህ ውስጥ እኮ አሁን የገባ ሰው ቢኖር ኖሮ ሸረሪት ድሩ ይበጣጠስ ነበረ፣ ስለዚህ እንለፈው ብለው አለፉ ይባላል። ይሄ በአባቶቻችን በተአምር የሚነገረው ትውፊት ነው አይደል? አሁን ሸረሪት እንኳን አስተዋጽኦ አድርጋለች። በጣም የሚገርመው ነገር ጌታችን ከመቤታችን እጅ ጠፍቶ አልነበረ? የስንት ዓመት ልጅ ነው?
የ12 ዓመት ልጅ ግን የተገኘው ቤተ መቅደስ አይደል? ምን እያደረገ እያስተማረ ተገኘ። ማርያም ግን በሰው ሰውኛ ልጅ የጠፋብኝ ብላ ስታለቅስ ነበረ። ከአምስቱ ሐዘናት መካከል የትኛው ነው? አንደኛው ነው። በጣም ከባዱ ልጅሽ ጠፋ ስትባል ማለት ነው። እንደዚሁ በሰው ሰውኛ ነው እንግዲህ የምነግራቸው። እዚህ ጋርም ስንመጣ ማርያም የሙሴ እህት ማርያም ሙሴ በሰው እጅ እንዲያደርግ በእናቱ እጅ እንዲያደርግ ረዳችሁ ሲባል እዚህ ጋር ኢየሱስ ክርስቶስ በሰው ሰውኛ ስጋ ለብሶ እመቤታችን ተንከባክባ ጡት አጥብታ አሳድገዋለች። ምኑን? ስጋውን አይደል? የእመቤታችን ጡት አልጠባም። በቃ ያ ማለት እኮ ማሳደግ የለበሰውን ስጋ ማሳደግ ማለት ነው። ስለዚህ የእመቤታችን የድንግል ማርያምና የሙሴ እህት ማርያም መመሳሰል በራሱ አንድ ነው። እንደገና እናቱም ገረዱም ናት እመቤታችን ቅድስት ድንግል ማርያም ለኢየሱስ ክርስቶስ አይደል? እናትም ምንድን ናት? እንዲያው ምን አለች? ታሪኩን ስትሰማ ወይኔ በዚች ሴት ዘመን በኖርኩኝ፣ ይህች ድንግል ባለችበት ዘመን ኖሬ ይህን አምላካችን የምትወልደው ልጅ ምን ባረኩት? እግሯን ባጠብኳትና ባገለገልኳት፣ ልጇንም በተንከባከብኩት፣ ልክ ዛሬ እናንተ ልጅ የሆነ ለማድረስ እንደምትፈልጉት ብላ እመቤታችን ተመኘች ነው የሚለው። ትህትናዋ ግን ማን አቀረበው? መንፈስ ቅዱስን አቀረበው ማለት ነው። ከኔ ጋር ናችሁ? ስለዚህ ሙቀት አልሞቃችሁም አይደል? በሩን የሚከፈት ካለበት ክፈቱት። ንፋስ ነው። እሺ፣ ሙቀት ትንሽ እየመጣ ስለሆነ ነው። አይ በደንብ ይታወቀኛል ሙቀት ሲመጣ። እሺ እንቀጥል። ከዛ ሙሴ ህዝቡን ለመምራት ሲሄድ ሂድና ህዝቡን ነፃ አውጣ ሲባል እግዚአብሔር ምልክት አሳይቶታል። እጅህ ንጹህ ነው አይደል አለው። ወደ ብብትህ ከተተው አለው። ይሄ መጽሐፍ ቅዱስ ላይ ያለውን ታሪክ ነው የምነግራችሁ። አውጣው ሲለው ሲያወጣው ምን ሆነ? ለምጽ ሆነ። ከዛ መልሰህ ከተተውና አውጣው አለው። ዘጸአት ላይ ሲያወጣው ለምጹ ጠፋ። ይሄ ምልክት ካሳያቸው ህዝቡ ምልክትን ስለሚያምን አሕዛብ ሀገር ስለሚኖር ምትሃትና አስማት ስለለመደ ያምናሃል አሉ። አያችሁ፣ እግዚአብሔር በወንጌል ብቻ አይደለም። ክርስቶስ ሲያስተምር ሽባን በማዳን ብቻ ነው ወይስ ትምህርትን በማስተማርም ነው? በማስተማር በዝምታ ከዛ ካጠገባቸው በመሰወር በብዙ አይነት መንገድ ነበር የሚያስተምራቸው ክርስቶስ። ሙሴም እንደዛ ነው የታዘዘው። ከዛ ሙሴ ይሻለ ሌላ ተአምራቶች ተነገረው። 10 መቅሰፍቶች ሄድና አሳይ ተባለ። ባጭሩ ለመርጋችሁ የመጀመሪያው የሙሴ ተአምር ውሃውን ምን ማድረግ ነው? ወደ ደም መቀየር ነበር። ሄድና የሚጠጡትን ውሃ በሙሉ ደም አድርግባቸው አለው። ኢየሱስ ክርስቶስ ከገዳመ ቆሮንጦስ ከወጣ በኋላ የመጀመሪያው ተአምር ምንድን ነው? ወደ ቃና ዘገሊላ ውሃውን ወደ ወይን ጠጅ፣ ወደ ደም ነው ወደ ወይን ጠጅ። ስለዚህ ወደ ደም አልቀየረውም ልንል እንችላለን። በሐሙስ ቀን በሕማማት ውስጥ በሐሙስ ቀን ይሄ ስጋ ስለናንተ የሚቆረሰው ነው፣ ይሄ ደግሞ ስለናንተ የሚፈሰው ነው ብሎ ወይኑን ምን አድርጎታል? ደም አድርጎታል። ስለዚህ አማናዊው ክርስቶስ ውሃውን ወደ ደም አድርጎ ቀይሮ አሳይቶናል። የሙሴን ታሪክ እዚህ ጋር አምጥቶ እውነተኛው ነገር አሳይቶናል። ታሪካቸው ይመሳሰላል አይደል? ስለዚህ ቀጥሎ ደግሞ ምን አደረገ? በጣም የሚገርማቸው የፋሲካችን በግ ታረደ ብሎ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ እንደተናገረ ሁሉ አሁን ወደ ፋሲካችን በግ ልንገባ ነው። ለምን ክርስቶስ በበግ ተመሰለ? በግ ምንድን ነው ባህሪው የሚለውን መጀመሪያ እኔና ከዛ የፋሲካ በግ ክርስቶስን በኦሪት ውስጥ እናገኘዋለን። በግ ከፍየል የሚለይበት ንጽጽር ነው የምናደርገው። በግ ቀንዱ ወዴት ነው? ዞሮ ወደፊት ነው አይደል? ፍየል ቀንዱ ወዴት ነው? ወደ ኋላ። በግ ላት አለው። ላቱ ደግሞ ሀፍረቱን ሸፍኗል። ፍየልስ ሀፍረቷን አይሸፍንም፣ ግልብጥል ያለ ነው አይደል? እንደገና የበግ ጸጉርና የፍየል ጸጉር ይለያያል። ድምጻቸውም ይለያያል። አመጋገባቸውም ይለያያል አይደል? ለምሳሌ ፍየል የምትበላው ቅጠላቅጠል ነው፣ የተንጠላጠለች ምናምን የሰው አጥር ላይ ገብታ በማያገባት ገብታ ነው የምትበጣጠሰው። በግ ግን ጎንበስ ብሎ ሳሩን ይበላል አይደል? ጎንበስ ብሎ ድምፁም ዝግ ያለ ነው፣ አይረብሽም። ፍየል ደግሞ ታደነቁራለች። የኃጥአን ምሳሌ ፍየል እያላችሁ እንድትሄዱ እፈልጋለሁ። ቀንዷ ወደኋላ መሆኑ የፍየል ኃጢአተኛ የሆነ ሰው ወይም ደግሞ የዚህ ዓለም ነገር ያሸነፈው ሰው ጠላቱን ለመከላከል አይችልም። ከፊት ለፊቱ ሲመጣበት ገና ጎንብሶ እንደዚህ ብሎ ዞሮ ነው። የፍየል ቀንድ አይታችኋል አይደል? የበግ ቀንድ ግን ዞሮ መጥቶ ፊት ለፊት ነው፣ መዋጋት ይችላል። ጸጉሩ ደግሞ ዝናብን መቋቋም፣ ፀሐይን መቋቋም ይችላል። ዝናብ ቢመጣ በግ ንቅንቅ አይልም ካለበት። ፍየል ግን ዝናብ አትወድም፣ ጥግ ነው የምትይዘው። ይሄን ገጠር ያደጋችሁ ልትነግሩን ትችላላችሁ አይደለ? እንደዛ ልክ እንደዛ ሁሉ የፍየልና የበግ ልዩነት እንደዚህ ከሆነ የኃጥአንና የጻድቃን ምልክት ምሳሌ ደግሞ በጎቼ በምን በቀኝ ፍየሎች ደግሞ በግራ ብሎ በማቴዎስ ወንጌል ምዕራፍ 24 እና ምዕራፍ 25 ላይ ኃጥአንና ጻድቃንን ለይቷል። የአባቴ ብሩካን ኑ ብሎ ሲለይ ፍየልንና በግን ከነ ባህሪያቸውን የለየው።
ልክ እንደዚህ ሁሉ እዚህ ጋር ስንመጣ ደግሞ የፋሲካው በግ ኢየሱስ ክርስቶስ በሐዲስ ኪዳን መጥምቁ ዮሐንስ ይኸው እነሆ የእግዚአብሔር በግ ብሎ መስሎታል አይደል? ክርስቶስን ለምን በግ አለው? እስቲ በግን እንየው። ቅድም የመሰልኩላችሁ ምሳሌ እንዳለ ሆኖ ወደዚህ እንምጣ። እንዲህ በላቸው አለው እግዚአብሔር ለሙሴ፣ ነፃ ትወጣላችሁ፣ ከግብፅም ወጥታችሁ ተስፋይቱ ምድር ትወርሳላችሁ፣ የአባትና የእናቶቻችሁን ምድር ትወርሳላችሁ። የእኛ እናትና አባት ማን ናቸው? አዳምና ሔዋን ናቸው አይደል? የት ነበሩ መጀመሪያ? ገነት። ስለዚህ እናትና አባታችሁ ምድር የት ነው? ገነት፣ መንግስተ ሰማያት ነው። የእናትና የአባታችሁ ምድር ምን ትላላችሁ? ትወርሳላችሁ በላቸው አለውና፣ ግን አንድ ጠቦት የሆነ በግ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ የአንድ ዓመት በግ የአንድ ዓመት ጠቦት አንድ በግ አንድ ዓመት ሲሞላው የሚያሳየው ባህሪ አለ። ንጹህ ነው ይባላል። ስጋው ራሱ ይጣፍጣል። የግልገል በግ ስጋው ይጣፍጣል። አልቀመሳችሁም ነው ወይስ በግ በስልክ ብቻ እንትን ብርቅ እየሆነ እንዴ? ከጊዜ በኋላ እኮ እንደዛ ነው የሚሆነው። እና የአንድ ዓመት በግ በራችሁ ላይ እሰሩት። የወሩ መግቢያ ኒሳን የሚባል ወር አላቸው፣ መጋቢት የምንለው እኛ ማለት ነው። የወሩ መግቢያ በ10ኛው ቀን ላይ ያዙትና በጉን በ14ኛው ቀን ላይ በር ላይ እሰሩት። በስንተኛው ቀን? በ10ኛው ቀን ምን በሉት? ያዙት። በ14ኛው ቀን ላይ በር ላይ እሰሩት። ትርጉም አለ፣ 2 ሱባኤ ማለት ነው። ከዛ ሕማማት የምንለው ለዚህ ነው። እሺ፣ ከዛ በር ላይ እሰሩትና ልክ 11 ሰዓት ሲሆን ቤተሰብ በሙሉ ይሰብሰብና ምን ይበለው አለ? በጉን ይረዳው። የቤቱ አባወራ በጉን ይረዳው። የቤቱ አባወራ ምን ይበለው? ይረዳው። ሁላችሁም ግን ተሰብስባችሁ ሲታረድ እዩ አለ። ቅዳሴ ተሰብስበን ስጋው ደግሞ ሲፈተት የምናየው ለዚህ ነው። ወይም ደግሞ ስንቀበል የምናየው ምሳሌነቱን አያችሁት? ከዛስ ከበጉ ላይ ደሙን አንስታችሁ የቤታችሁ መቃንና ጎበኑ ላይ ቀቡት። በወቅቱ መስቀል አድርጉት ሊል አይችልም። ቀቡት ነው የሚለው። የአሁኑ መስቀል ምልክት ማለት ነው። ቀቡት። ይሄንን ደም ከዚህ ደም ፊት የቆመ ሰው ሞት ያገኘዋል። ከደሙ ኋላ የሆነ ሰው ግን ይድናል አለ። ያ ማለት ቤታችሁ ግቡ፣ ቤት ውስጥ ከቤት ውጭ እንዳትወጡ። ከቤት ውጭ ከወጣ ደሙ የት ነው የሚሆነው? ከጀርባ ነው አይደል? ይሄ ቁመቴ ነገር አስቸገራል። ስለዚህ ከደሙ ፊት የሆነ ሰው የሞት መንፈስ በየከተማዋ ስለሚመጣ የበኩር ሞት ልጅ ሊጀምር ስለሆነ እንድትድኑ የምትፈልጉ ከሆነ በራችሁን ዘግታችሁ ቁጭ በሉና ደሙን ግን በበሩ ላይ ቀቡት። የበኩር ልጅ ሞት እናንተ ቤት የለም አላቸው። እሺ አሉ። ከዛ ነውር የሌለበት ይሄንን በግ አምጥተው በ10ኛው ቀን ላይ አሰሩት። በ14ኛው ቀን ላይ በጉን አረዱት። ስታርዱት አባወራ ወይም ደግሞ የቤቱ ዋና ሰው ይረዳውና ከባችሁ ይዩትና ግን ጠብሳችሁ ብሉት እንጂ ቀቅላችሁ ወይም በጥሬው እንዳትበሉት አላቸው። ትርጉም አለው እያንዳንዱ። እሺ በደንብ አዳምጡ። ቀቅላችሁ እንዳትበሉ ወይም ደግሞ ጥሬውን ስጋ እንዳትበሉ ጠብሳችሁ ብሉት አላቸው። እሺ አሉ። ከዛ ስትበሉት ደግሞ ምን አለ? በመራራ ቅጠል አድርጋችሁ ልክ ዛሬ ሚጥሚጣ ምናምን ዳጣ ቆጭቆጫ እንደምናደርገው የሚያቃጥል ነገር አይደለ? የዛ ምሳሌ ነው። ባይነገራችን ላይ ዝም ብሎ ከመሬት የመጣ አይደለም። እኛ ኢትዮጵያን በበር የምንወደው የመራራ ቅጠል ካጠገባችሁ አድርጋችሁ በዛ መራራ ቅጠል ብሉት ይላል መጽሐፍ ቅዱስ ነው የሚያዘው። ከዛ ደግሞ ምን አረ በእርሾ ባልተጋገረ ቂጣ፣ እርሾ በሌለው ቂጣ ምን በሉት? ብሉት። በትር በእጃችሁ ይዛችሁ ብሉት፣ ጫማ አድርጋችሁ ብሉት፣ ወገባችሁን ታጥቃችሁ ብሉት አለና ብዙ ነገር ዘረዘረ። እሺ ብለው ይሄንን በግ በሉት። ከተረፋችሁ ደግሞ በልታችሁ ከበጉ የተረፈ ስጋ ካለ ስጋውን አቃጥሉት። ለማንም መጻተኛና ለስደተኛ ወይም አይሁዳዊ ላልሆነ በሩ ላይ ደም ላልተቀባለት ሕዝብ እንዳታበሉት፣ እንዳታጠጡት። ስትበሉ ደግሞ ቶሎ ቶሎ ብሉት፣ በፍጥነት በሉት። ለምን? ልትወጡ ስለሆነ ከግብፅ አይምሯችሁ ማሰብ ያለበት ማን ነው? ተስፋይቱ ምድር ነው። በፍጥነት በልታችሁ ውጡ አላቸው ይላል። ከዛ በልተው ልክ ሊወጡ ሲሉ ፈርዖን ደነገጠ። 10 መቅሰፍት መጥቶበታል። የመጨረሻው መቅሰፍት ምንድነው? የበኩር ልጅ ሞት ነው። በኩር ምንድነው? የመጀመሪያ ልጅ። እኔ ለእናቴ የመጀመሪያ ልጅ ነኝ እንደማለት ነው። ፈርዖኑ ራሱ ለእናቱ ምንድነው? የመጀመሪያ ልጅ ነው። እንደገና ደግሞ እሱ ራሱ የመጀመሪያ ልጅ አለው። ስለዚህ ልጁም ሊሞት ነው፣ ራሱም ሊሞት ነው። በቃ ህዝቡን እለቃለሁ፣ ውጡልኝ፣ ቶሎ ተጣደፉ ነው ውጡልኝ አለ። ቶሎ ባይበሉት ኖሮ ያን ስጋና ደም ምናልባት ድነት አይኖርም ነበረ። እና ሊወጡ ሲሉ መንገድ ላይ ያስቆማቸውና ፈርዖን ላበድራችሁ አላቸው። ወርቃችንን ሁላችሁ እኛ ግብፃውያን በሙሉ እናበድራችሁ፣ ወርቃችን እንስጣችሁ፣ አገራችሁ ከገባችሁ በኋላ ትመልሱልናላችሁ፣ እናበድራችሁ አለ ፈርዖን። ምን ማለት ነው? ያ ወርቅ የማን ነው? የግብፅ ነው? የእውነት አይደለም። በባርነት ተረግጠው በነበረበት ሰዓት የተበዘበዙት ወርቅ ነው አይደለም?
ስለዚህ እግዚአብሔር ከኛ ጋር ከሆነ ምናችን ያስመልስልናል? የተወሰደብንን ወርቃችንን። ወርቅ የተባለ ምንድን ነው? ሃይማኖት፣ እምነት፣ ነፍስ አይደለ? ልመልስላችሁ አለ። ከዛ ህዝቡ እንዳለ ከአንገቱ ላይ ወርቁን እየበጠሰ ከጆሮ ላይ እያወለቀ ይኸው ውሰዱ፣ ውጡልን ከሀገራችን፣ በጨለማ በንብ በዝንብ በቆሻሻ ነገር በቅማል ፈጃችሁን ብሎ ሙሴ በ10ቱ መቅሰፍት እንደፈጃቸው ተናግረው ወጡ ይላል። እልል እያሉ እየዘመሩ ወጡ። በቃ እዳችንን በሙሉ ተካሰ እያሉ ገና ከግብፅ እየወጡ እየዘመሩ ነበር የወጡት። ከዛስ ውሻ እንኳን አልጮኸባቸውም ይላል መጽሐፍ ቅዱስ። ምን ይላል? ውሻ እንኳን አልጮኸባቸውም። አቤት ውሻው ማን ነው? ዛሬ ስጋውን የተቀበለ ሰው ውሻ ይጮህበታል? ውሻ ስላችሁ ቡቺ አይደለም፣ አብሮ አደጉ ቡቺ አይደለ? ማርቆስ ወንጌል ምዕራፍ 9 ላይ ያለው ልጄን ከልጅነቱ ጀምሮ እሳት ላይ ይጥለዋል። ያ እሳት ላይ ከልጅነት ጀምሮ የሚጥለን ውሻው። የራእይ ዮሐንስ ምዕራፍ 22 የመጽሐፍ ቅዱስ የመጨረሻው ቅጠል ላይ ያለው 5 ውሾች የተባሉት ድርጊት ገብታችሁት 5 ውሾች ይላቸዋል። አስማት መስራት፣ ዝሙትን፣ መግደልን፣ እነዚህ ነው 5 ውሾች ይላቸዋል። ስለዚህ በውሻ የተመሰለው ኃጢአት ነው። ውሾች እንኳን አልጮሁባቸውም ማለት ነው። አስማተኞች፣ ዝሙት የሚሰሩ ሌሎች በጣም ብዙ ሰዎች ከበው ያያቸው ነበረ። እንደዛ በባርነት እንዳረገጥናቸው አሁን ሊያመልጡን ነው እያሉ እስራኤላውያን ግር ብለው ወጥተው ከግብፅ ወጡ። ሲወጡ ፈርዖን ቆጨው። አመለጡኝ ማለት ነው አለ ከርቀት እያያቸው። ኖ ሊያመልጡኝ አይገባም፣ እስቲ አንድ ድል እንሞክር ብለው ወታደሮቹን ሰብስቦ ሲከተላቸው ሙሴን ደግሞ እግዚአብሔር እጁን አነሳና ውሃው ምተው አለው። በትር ሰጥቶታል አይደል? ያ በትር ዛሬ የምን ምሳሌ ነው? የመስቀላችን ምሳሌ ነው። በስመ አብ ወወልድ ወመንፈስ ቅዱስ ስንል ያው መስቀል ነው አይደል? ውሃው ይከፈታል። የትኛው ውሃ? እንዳንሻገር መንገድ የሆነውን ኢየሱስ ክርስቶስን እንዳናይ። ውሃው ካልተከፈተ እኔ እውነትም ሕይወትም መንገድ ነኝ ያለው ኢየሱስ ክርስቶስን ማየት አንችልም። ውሃው ብዙ ጊዜ ጋራጅ ነው። የትኛው ውሃ ሲባል በጠላት ሀገር ያለው ውሃ፣ እንደ ሎጥ መንደር ማለት ነው። ሎጥ መልካሙን ለምለሙን መሬት አይቶ ይሄ ይሻለኛል አለ። አብርሃምስ በረሃውን መረጠ ይላል። ሎጥ ግን አረንጓዴውን አይቶ ሲመርጥ አረንጓዴው ለምለም የሚመስለው ለካ የግብረ ሰዶሞች ሀገር ነበረ። በሬ ሆይ ሳሩን አይተ ገደሉን ሳታይ ማለት ሎጥ ማለት ነው። ስለዚህ አሁንም በዚህ ባለንበት ሰዓት ከፊት ለፊት ያለው ውሃ ካልተከፈተ መንገዱ አይታይም። መንገድ ደግሞ ማን ነው? ኢየሱስ ክርስቶስ ነው። ራሱ ነው ክርስቶስ የተናገረው አይደል? እኔ ምንድን ነኝ አለ? መንገድ ነኝ፣ እኔ ሕይወት ነኝ፣ እኔ እውነት ነኝ አለ። ስለዚህ ክርስቶስን ለማየት የለበሰውን ስጋ ለምናየው ካፉ የሚወጣውን ቃል ነው። ሙሴ ምን አለ? እፍታህ አለው። ውሃው ተከፈተ ማለት ነው ውሃው። ከዛ ተሻገሩ። እነሱ ከተሻገሩ በኋላ ፈርዖን ከኋላ መጣ። ሊደርስባቸው እየገሰገሰ መጣ። አይጠላት ይቆጨዋል እኮ ጸበል ሄደን ወይ ስንሰግድ ስንጸልይ ውጣ ተይዛል ስትል ጊዜ እንዴት አሳድጌ እስካሁን ድረስ እንዴት ይላል አይደል? ይጮሃል እኮ ለምንድን ነው አልለቅም ይላል። ይቆጨዋል። ወይኔ አሁን በማይረባ በ20 ብር መቁጠሪያ ልዋረድ ይላል። በጸበል በእምነት እንደዚህ በሚቀባ ልዋረድ ይላል። ስንት ዓመት ሙሉ ሲያስመልክ ስለነበረ ግን በማን ስም ነው የተዋረደው? የዲያብሎስን ስራ ያፈርስ ዘንድ የማን ልጅ ተገለጠ? የእግዚአብሔር ልጅ ተገለጠ። ስለዚህ ክርስቶስ የተገለጠው ሊያፈርስ ነው። የማንን ስራ? የሰውን ስራ አለ። የዲያብሎስን ስራ ሊያፈርስ ነው። አሁንም ኤርትራን ባህር መክፈል ነበረበት። እሱ ካልተከፈተ መሄድ ስለማይቻል ድልድይ ቢኖር ወይ መርከብ ቢኖር ኖሮ እግዚአብሔር አዳነን ይሉ ነበረ? አይሉ። ስለዚህ ማን አዳነን እንዲሉ ምን ተከፈተ? እግዚአብሔር አዳነን እንዲሉ ምን ተከፈተ? ባህሩ ተከፈተ። ባህር ማለት ዓለም ማለት እንጂ የዓለም ሕዝብ በሙሉ ገለል በሉ። መጀመሪያ የግብፅ ሕዝብ ምን መንገዱን ከፈተ። ቀጥሎስ የግብፅ ውሃ የኤርትራ ውሃ ከፈተ። ከዛ አለፉ፣ ተሻገሩ። ሲሻገሩ ደግሞ ታቦተ ጽዮን ተሰጣቸው። አሁን ወደ ምሳሌው ልንመጣ ነው። እሺ አሁን ሙሴ ከዚህ በኋላ ምን አለ? ታቦተ ጽዮንን ተቀበለና ህዝቡን ነፃ ማውጣት የሚችልበት ጦርነት ማሸነፍ የሚችልበትን ያንን ጽዋ ያን ጸበል ነው ኪዳን ተቀብሎ መጥቶ ህዝቡን ሲያድን፣ አንድ ነገር ግን ይቀረዋል። የኤርትራን ባህር ተሻገሩ ማለት ገነት ነው ተስፋይቱ ምድር ገቡ ማለት ነው። ዛሬ ወንድሞቻችን በፕሮቴስታንት እምነት ውስጥ ያሉት በካቶሊክም በሌላም ጆባ እምነት ውስጥ ያሉት እህትና ወንድሞቻችን ይላሉ ጌታን ተቀብያለሁ፣ አምኛለሁ፣ ከዚህ በኋላ ምንም ነገር ባደርግ ድኛለሁ፣ በቃ በስሙ ካመንኩ ይበቃኛል ይላሉ። ባህሩን መሻገርና ተስፋይቱ ምድር መውረስ ይለያያል። ገና ስንት መንገድ ይቀራቸዋል አይደል? ተስፋ ግን ተሰጥቷቸዋል። ከፊት ለፊት ምን አለ? ተስፋ አለ። አገሪቷን ያዩታል? አያዋትም። ግን ምን አለ? ትሻገራላችሁ፣ ትሄዳላችሁ ብሎ ነበር። ተሻገሩ። እያንዳንዱ እርምጃ ወደሚወርሷት ምድር የሚያስኬድ እርምጃ ነው። እንደ ምሳሌ ሁልጊዜ የሚመስላት ምሳሌ አለች። ለምሳሌ ልጄ እዚህ ፊት ለፊት አለች፣ ሰላምዬ ያርግልሽና የመኪና ስጦታ ብሰጣት
ያርግላታል። አሁን እዚህ ቤት ውስጥ ሆነን ሰላምዬ ሃፒ በርዝዴ ብዬ ደግሞ አሁን እኮ በ30 እኮ ልደቷ ነው አይገርም? ወይኔ ሳቀብጠኝ ተናገርኩ። እና ቁልፍ ስሰጣት ምንድነው የሚታያት ቁልፉ ላይ ይሄው ሃፒ በርዝዴ ብዬ ቁልፍ ሰጠዋት አይደለ? ባይምሮሽ አስቢሽ እንደዛው እንደሆናለሽ ጠብቃለሁ ያው ያንን ቁልፍ ስታይ ምን ትዝ ይላታል? መኪናው ግን እዚህ ጋር መኪናው አለ። ፕሮግራሙ ካለቀ በኋላ ልደቱ ከተከበረ በኋላ መኪናው የት ነው አባዬ ስትለኝ ቃሊቲ ነው ወይ ደግሞ እንትን ሐዋሳ ነው ሂጂና አምጪው እላታለሁ። ቁልፉ በእጇ ስላለ መኪናው በእጇ ገብቷል። ስለዚህ ወደ መኪናው ለመሄድ ሌላ መሳፈር ያለባት ነገር አለ። ለዚህ ነው ያ ሳምራዊ እንትን ደጉ ሳምራዊ እባክህን ይሄ የወደቀውን ሰው ከመንገድ አግኝቼው ነው ቁስሉ ላይ ዘይት አፍስሼለታለሁ። አንተ ደግሞ ይሄንን ሰው አብላው አጠጣው፣ እንካ 2 ዲናር እሰጥሃለሁ። እኔ እስከምመጣ ድረስ ይሄ 2 ዲናር ካለቀብህ ከራስህ አብላው አጠጣው አገግምለትና ስመጣ ከፍልሃለሁ አለ። ይሄ ምን ማለት ነው? 2 ዲናር የተባለው አዲስ ኪዳንና ብሉይ ኪዳን ነው። ያ ቁስለኛ እኛ ነን፣ አዳም የአዳም ዘር ነው። ያ ደግሞ የታዘዘው ደግሞ ካህናት ናቸው። ያ ቁስሉን እንዲያክም ቤተኛ የሆነው ቤቱ ቤተክርስቲያን ናት። ደጉ ሳምራዊ ክርስቶስ ነው። ገባችሁ? ከኔ ጋር ናቸው አይደል? ከዛ ካለቀብህ ሳንቲምን ግን ምን አድርጋለሁ? ከራስህ ተጠቀማለሁ። መጽሐፍ ቅዱስን ኦሪትንና አዲስ ኪዳንን አንብበው አንድ ሰው አልገባ ካለው ከገድሉ ከስንክሳሩ ከድርሳኑ አንብበው እንዲረዳ ቅዱሳን ተፈጠሩ፣ ቅዱሳን ተገኙ። ገብቷችኋል የምለው? እዚህ ጋርም አሁን ሰላም እንኪ ብዬ ቁልፉን ስሰጣት በሌላ ሰው መኪና ተሳፍራ ወይ በኔም ሊሆን ይችላል ተሳፍራ ሄዳ ነው መኪናዋን የምታገኘው። መኪናዋን ይዛ የምትመጣው ደግሞ መንዳት ስትችል ነው። ካልቻለች እግሩም እጁም ሁሉም ዝም ነው አይደል? እንደገና ደግሞ የሷን መኪና ማን ነው እየነዳ የሚመጣው? ሌላ ሰው ነው። ተለማምዳ ምን ብላ መንጃ ፈቃድ አውጥታ ነው የምትነዳው። ድህነት እንደዛ ነው። በቃ ተስፋ ሰጥቶናል። ክርስቶስ ተወልዷል። እንዲሁን ያዳነን በነፃ ግን ሲያድነን ናና እባክህን ጥንታ ብሶን ኃጢአቱን በሙሉ ከኛ ቀረፍልን ስንለው መጥቶ ቢሆን ኖሮ እኛ ጠርተንህን የመጣሁን እንለዋለን። ራሱ ወዶ ፈቅዶ ነው የመጣው አይደል? ክርስቶስ በነፃ እንዲሁ የሰጠን የትኛውን ድህነት ነው? ይሄ መጀመሪያውን ከግብፅ ወጥቶ ባህረ ኤርትራን መሻገርን ነው። ቀጥሎ ግን ያን ረጅሙን ጉዞ የምንጓዘው ግን እኛው ነን። በነፃ ፈቃዳችን ተጠቅመን ተስፋይቱ ምድር መግባት አለብን። ረጅሙ ጉዞ ይጠብቃል። ለዚህ ነው እንድናለን፣ ድነናል፣ እየዳንን ነው። 3 ነገር ነው አይደል? 3 ነገር ነው እና እነዚህ ነገሮች እንዳትረሱ። ከዛ ህዝበ እስራኤል ወጡ ሄዱ። ከድንጋይ ውሃ እያፈለቀ ጦርነት እያሸነፉ ኤናቃውያን፣ አሜለቃውያን ወይም ደግሞ የባሳን ንጉስ አግ የሚባሉ እነዚህ ቁመተ ረጃጅሞች ጃይንቶች የሚያስፈሩ ፍጥረቶችን እያሸነፉ እየገነደሱ እየጣሉ እነዛ ትናንሽ የእስራኤል ህዝቦች 600 ሺህ እኮ ናቸው። ሲያጎረመርሙ ደግሞ እባብ እየነደፋቸው 70 ሺህ ሰው እየረገፈ ባንዴ እንደገና ደግሞ ልጆቻቸው የተወለዱ የ40 ቀኑን መንገድ በኃጢአታቸው 40 ዓመት አድርገውት ብቻ ግን ምን አሉ? ተስፋይቱ ምድር ገቡ። የአምላካችን ስም የተመሰገነ ይሁን። አሁን ወደ ትርጉሙ ነው የምንመጣው። ትርጉሟን ባጭሩ ነግሬያችሁ ትምህርቱን እጨርሳለሁ። አንደኛ ወንድ በግ የተባለው ኢየሱስ ክርስቶስ ነው። በጉ ወንድ ይሁን የተባለው ወይም ደግሞ ያ ነውር የሌለበት የ1 ዓመት በግ ይሁን የተባለው ክርስቶስ ነው። ንጹህ የሆነ በግ የተባለው ስጋው በዛ ሰዓት የ30 ስንት ዓመት ሆኖ ነው የተሰቀለው ክርስቶስ? ትክክል የሚነግረኝ 33 ዓመት ከ3 ወር ትርጉም አላት። ይችን ቁጥር የፍሪሜስነሪ እነዚህ የሰይጣን ማህበርተኞች 33 ዲግሪ ብለው የኃጢአት ከፍታ ያደረጓትም ለዚህ ነው። ከዚህ ኮርጀው ነው ክርስቶስ ከሰው ሁሉ በላይ ነው ተብሎ ስለሚታሰብ እነሱም ደግሞ ከዚህ ሁሉ ፍጥረት በላይ ነን ብለው ስለሚያስቡ ፍሪሜስነሪዎች ምን አደረጉ? ስካሌኒቦስ፣ ባፎሚት፣ ራውንድ ቴብል የሚባሉ እነዚህ ሰይጣን ማህበርተኞች በሙሉ ይቺን 33 ቁጥር ዲግሪዋን ልክ የሰለሞን ቀለበት እንደማድረግ እንደመሰወር አድርገው ይቆጥሯታል። ይቺን ዲግሪ ያገኘ ሰው በቃ ሰይጣንን ፊት ለፊት ያናገረ ሰው ነው ተብሎ ይታሰባል። ወደዚህ እንምጣና ኢየሱስ ክርስቶስ በዚህ እድሜው መሰቀሉ የጠቦት በግ ወይም ደግሞ ነውር የሌለበት በግ የሚለውን ምሳሌ ነው ማለት ነው። በማህበር ሆናችሁ እረዱት የተባለው ክርስቶስ ሲሰቀል ማን ነው ይሰቀል ሲል የነበረው? የገዛ ወገኖቹ አይሁዳውያን አይደል? ሮማውያን ናቸው እንዴ? በወቅቱ የነበሩት ግሪክ ናቸው? የገዛ ወገኖቹ ናቸው። ይሰቀል ይላሉ። በስታዋቂነት ምግባችን ነው ቶሎ አድርሱልን የሚሉ አይመስሉም? ቶሎ ለዚህ ምድር ላይ ይሙት፣ ቶሎ ይግባ፣ ቶሎ መቃብር ይግባና ሞትን ያሸንፈው፣ ከዛ ምግባችን አምጡልን ብለው ሰፍ የሚል ህፃን ልጅ የራበው ህፃን ልጅ ይመስላል። ይሰቀል ሲሉ የጎዱት መስሏቸዋል። ኧረ እንኳንም አሉት አይደለ? አዎ፣ በአደባባይ ፍሪዳችን ታርዱ። መጽሐፈ ምሳሌ ምዕራፍ 7 ቁጥር 1 ላይ ወይም ቁጥር 1:7 ላይ ጥበብ በአደባባይ ትጮኻለች፣ ፍሪዳዋንም ዘርግታ ብሉኝ ጠጡኝ ትላለች ይላል። ይሄ ስጋው ደሙ ነው። በአደባባይ ትጮኻለች ማለት ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ የተናገረው
እነሆ ዛሬ በገነት ከኔ ጋር ትኖራለህ የተናገረው አጽራረ መስቀል ወይም በመስቀል ሆኖ የተናገራቸው ቃላቶች ናቸው። ጥበብ በአደባባይ ጥበብ ማን ነው? ከኔ ጋር ናቸው። እስቲ ጥበብ ማን ነው? አንዱን ምረጡ። ጥበብ ማን ነው? እግዚአብሔር ክርስቶስ። እሺ እግዚአብሔር የምትሉ እሺ ክርስቶስ የምትሉ ወይኔ ፈሩ። አይዟችሁ የባህሪ ልጅ እኮ ነው፣ ምንም ችግር የለውም እኮ። እሺ ጥበብ የምትሉ ክርስቶስ ጥበብ ነው የምትሉ እሺ እግዚአብሔር ጥበብ ነው የምትሉ የጥበብ መጀመሪያ ሁሉ ማንም መፍራት። እሺ የጥበብ መጀመሪያ ለውጥ የለውም። ግን ምንድነው በአደባባይ የተሰቀለው ጥበብ ነው ሲባል ምን ማለት ነው? በጥበቡ በፍቅሩ አሸነፋቸው። እየኮረኮሙት አሸነፋቸው። በጥፊ እየመቱት አሸነፋቸው። ምራቅ እየተፉበት ምን አላቸው? አሸነፋቸው። ትንሣኤ ማለት ይሄ ነው። በእኛ ቤት ደግሞ ትንሣኤ ሲሆን ይሄን ነገር ምን ማለት መቀበል ማለት ነው። በኋላ እንመጣበታለን። ከዛ የበጉን ደም በቤታችሁ መቃል ላይ ቀቡት የተባለበት ምሳሌ ምንድነው? ማተብ ሰሩ፣ ስጋው ደሙን ተቀበሉ፣ ነጠላ ልበሱ፣ መለያ ይኑራችሁ፣ ሞት እናንተን እንዳያገኘችሁ የበለጠ ስጋው ደሙን ተቀበሉ ማለት ነው። የቤታችሁ በር ላይ ደም ቀቡ የተባሉት እስራኤላውያን የኛ አሁን ያለንበት ዘመን የምን ምሳሌ ነው? የማተባችን ምሳሌ ነው። ከቀስት ፊት ያመልጡ ዘንድ ምንን ሰጣቸው? ምልክትን ሰጣቸው ነው የሚለው። ከቀስት ፊት ቀስት ማለት ነው ያው ወጊ ነው፣ ጠላት ነው፣ ፍላጻ ይባላል ቀስት በግዕዝ። ስለዚህ ይህንን ደሙን በበር ላይ ሲቀባ በኩር የሚባለው ነገር አይሞትም። የግብፃውያን በኩሮች በሙሉ ሞተው ነበር፣ በየቤቱ ለቅሶ ነበር ይላል ወቅቱ። ወዮ ልጄ እያሉ አሁን ሲያስቡት እዚህ ቁጭ ብለን እኛ ህዝቡ ሁሉ ሲበጠበጥ ሲያለቅስ እኛ ምንም ነገር አልሆንም እና ምን ተፈጠራል ምንለው ልክ እንደዛ ነበር በወቅቱ። በሁሉም ቤት ሲያለቅሱ ደሙ ካለበት ወደ ውስጥ ያሉ ሰዎች ምንም አልሆኑ። ከደሙ ፊት የሆኑ ግን ሞት እየመጣ ያጨዳቸው ነበረ። ለዚህ ነው ዛሬም ስጋ ወደሙ ስንቀበል ይሄኛው ሞት እንኳን በስጋ መጥቶብን መኪና ቢገጨን ትን ብሎን ብንሞት የሆነ ተባራሪ ጥይት ቢመጣ የሆነ ነገር ቢያገኘን እንኳን ይሄ ሁለተኛው ሞት አንሞትም። መናፍስት መጥተው እቺ ነፍስ የኔ ናት ሲሉ አይ አይደለም እቺማ ዘላለማዊ ህይወት የሆነውን ስጋ ወደሙ ተቀብላለች፣ ስለዚህ አትነካም ብለው መላእክት ህይወቶች መጥተው ይቀሙታል። ልክ ነው አይደል? ስለዚህ ይሄ ነው የበጉ የደሙ ማህተም። ከዛ ጠብሳችሁ ብሉት፣ ጥሬው እንዳትበሉት፣ ቀቅላችሁም ደግሞ እንዳትበሉት የተባለው ደግሞ የሚገርም ትርጉም ነው ያለው። ኢየሱስ ክርስቶስ በብዙ ነገር ተመስሏል። በእባብ ራሱ ተመስሏል። ሙሴ በበረሃ ላይ በኮረብታ ላይ የነሐስ እባብ ስቀልና ያንን እባብ ስትመታው በእባብ የተነደፉ ሰዎች ሁሉ ይድናሉ ተብሎ ተነግሯል አይደል? ልክ ኢየሱስ ክርስቶስ ደግሞ የነሐስ እባብ ምሳሌ ሆኖ ተጠቅሷል። አይገርማችሁ? በርግብም ተመስሏል፣ በበግም ተመስሏል፣ እንደገና በነሐስ እባብ በአሕዛብ ነገስታትም ተመስሏል። ብዙ ቦታ ላይ ብዙ ምሳሌ አለው እና ይሄ እዚህ ጋር ግን ስታዩት በጣም የሚገርመው ነገር በጥብስ ስጋ መመሰሉ ነው። ጥብስ ስጋ በጣም ነው የሚጣፍጠው። እኔ በጣም ነው የምወደው። በቤታችሁ ስመጣ አይዟችሁ፣ እኔ በጣም የምወደው ምግብ ምስር ወጥ ነው። ግን ጥብስ በጣም ይጣፍጣል አይደል? ጥብስ ማለት ጥሬም ያልሆነ ቅቅልም ያልሆነ መሀል ላይ ነው አይደል? ትንሽ ለብ አድርጋችሁ ገባ ወጣ ስታደርጉት በጣም ይጣፍጣል። ስጋው ራሱ ይልፈሰፈሳል አይደል? አይገነትርም። በጣም እንደተጠበሰ አይገነትርም። ወይም ደግሞ ደም ያለው ስጋ ሆኖ የሆነ ገና ገብቶ እንደወጣም ደግሞ አይሆንም። መካከለኛ ነው የሚሆነው። ኢየሱስ ክርስቶስ ምንድን ነው አልኳችሁ? መካከለኛ። ጥሬም አይደለም። ጥሬም ማለት ነው ሰው ብቻ አይደለም፣ ደም ብቻ አይደለም፣ ስጋ ብቻ አይደለም። ውስጡ ደግሞ ልክ ጥብስ ውስጥ በጣም ቶሎ ሲበሉ ጥብሱ እንዴት ነው ይጣፍጣል። ወይም ደግሞ እሳትነት አለው አይደል? ክርስቶስም ውስጡ መለኮትነት አለው። ጭቃውን አብኩቶ አይን ሲሰራ እውነት ክርስቶስ ሰው ብቻ ስለሆነ ነው እንዴ? ሰው እኔ አሁን እንደዚህ ማድረግ ይችላለሁ? ማንም አይችልም። ስለዚህ መለኮት ከሱ ጋር ስላለ ነው ጭቃውን እንደዚህ ሲያደርገው አይን የሰራው። ስለዚህ ጥሬውን ስጋ እንዳትበሉ ማለት ነው። ኢየሱስ ክርስቶስ ሰው ብቻ ነው እንዳትሉ እንደ ሙስሊሞች ወንድሞቻችን። ኢሳ አልመሲህ የአላህ ልጅ በቃ ተራ ሰው ነው። ምንድነው እሱ አምላክ የምትሉት እንዴ ምናምን ብሎ ሌላ ነገር ሁሉ ፍልስፍና ውስጥ ይገባል። ማይረባ ማይገናኝ። ምናልባትም ሽንት ቤት ሊሄድ ይችላል፣ ሊተኛ ሊያንቀላፋ ይችላል። ይሄ ሰውኛ አለ የሚታሰበውን ነገር እንደዛ አስበው ሁሉ እንደ ሰውኛ ጥሬውን እንዳትበሉ ማለት ነው። እንደዚህ እንዳታስቡት ማለት ነው። ሌላው ደግሞ ጥሬውን እንዳትበሉት ማለት ክርስቶስ አምላክ ነው ወይስ ሰው ነው ብላችሁ እንዳትጠራጠሩ፣ የሆነ ምድራዊ ፍጥረታዊ የሆነ ሐሳብ እንዳታመጡ ማለት ነው። ቅቅል እንዳትበሉ ደግሞ የተባለው ለምንድን ነው? በጣም ቅቅል ስጋው በጣም እሳት የመታው ነው አይደል? ተራቃችሁ ደግሞ በጣም የማይሆን ነገር ውስጥ እንዳትገቡ፣ መለኮትን ብቻ ነው እንዳትሉ፣
ስጋው በመለኮት ተውጧል እንዳትሉ። አሁን የተቀቀለ ስጋ እውነት እንደ ኖርማል እንደ ጥሬው ስጋ ነው? እንደ ጥብሱስ ነው? አይደለም። በጣም ቪታሚኑ ጠፍቶ ላዩ ላይ ፕሮቲን ጠፍቶ ምናምን ዝም ብላችሁ ነው የምትበሉት። ባይዘው እንደ ቅቅል ስጋ ከንቱ የሆነ ስጋ የለም፣ አይረባም፣ ምንም ጥቅም የለውም። እና ቅቅል እንዳትበሉ፣ ስጋውን ቀቅላችሁት እንዳትበሉ ሲል ምን ማለት ነው? መለኮት ብቻ ነው እንዳትሉ። እዚህ ጋር ደግሞ ሰው ብቻ ነው እንዳትሉ፣ መካከለኛ ነው፣ ከመለኮትም ከስጋም የተዋሃደ ተዋህዶ ነው፣ መካከለኛ ነው ብላችሁ ተቀበሉት። ኢየሱስ ክርስቶስን ስትቀበሉት፣ በአጠቃላይ አምላክነቱን ስትቀበሉ እንዲህ ብላችሁ ነው ማሰብ ያለባችሁ ሲል ጠብሳችሁ ብሉት አለ። ከመራራ ቅጠል ጋር ብሉት አለ ደግሞ አይደለ? መራራ ቅጠል የተባለው ሞቱ ነው። በሕማማት ጊዜ ስግደታችን ይጨምራል አይደለ? አዎ፣ ሞቱን እያሰባችሁ ግርፋቱን እያሰባችሁ ለኔ ሲል ነው ይሄ ሁሉ ነገር የሆነው። ለምንድን ነው የተገረፍከው አትበሉ። ስለተገረፍክ ለኔ እንደዚህ ስለሆንክልኝ ስምህ የተመሰገነ ይሁን ኢየሱስ ክርስቶስ ሆይ እወድሃለሁ፣ አመሰግንሃለሁ፣ እንዲሁ ወደድከኝ እያላችሁ በመራራ ቅጠል በእንባ ማለት ነው ከመራራ ቅጠል ጋር ብሉት አለ ዘጸአት ላይ። በጣም የሚገርመው ነገር ቀጥሎ ደግሞ ቶሎ ቶሎ ብሉት። ቶሎ ቶሎ ብሉት ማለት ዛሬ ስጋው ደሙን ምን በሉ ማለት ነው። ቶሎ ቶሎ ተቀበሉ ስጋው ደሙን። የዝሙት መንፈስ እንዲጠፋላችሁ የምትፈልጉ ከሆነ ወይም ደግሞ የስጋ ፈቃዳችሁ እንዲበርድ የምትፈልጉ ከሆነ መጀመሪያ ኢየሱስ ክርስቶስ ምን መሆኑን ተቀበሉ። ጌታ አምላክ ፈጣሪ አይደለ መጀመሪያ። ከዛስ በኋላ ስጋው ደሙ የምቀበለው ለዘላለም ሕይወት ነው። መጨረሻ ላይ ግን እግዚአብሔር ስጋዬን ረፍት ይሰጠዋል፣ በላይ ላይ ያለውን ትኩሳት ያበርድልኛል ብላችሁ ቶሎ ቶሎ ምን በሉት ተቀበሉት። ቶሎ ቶሎ ብሉ የተባለው ለዚህ ነው። በሰውኛ ሰምና ወርቁ ስታዩት እስራኤላውያን ጊዜ የላችሁም፣ ቶሎ በሉ ቶሎ በሉ እንደነገሩ ደጅ ላይ ምናምን ብረምጣ ተደርጎ ቂጣውንም ጠበስ ስጋውንም ጠበስ አጎ ጊዜያዊ አይደል? የሆነ ቫኬሽን ስትወጡ ምናምን ምንድን ይባላል ካምፋየር የምትሉት አይደል? በዛ ሰዓት መቼም የቤቱ ኮተት ሁሉ ድስቱ ዕቃው ይመጣል። እንደዛ ነው ቶሎ ቶሎ ብሉና ውጡ የተባሉት እና እዚህ ጋር ቶሎ ቶሎ ብሉ ሲባል በፍጥነት ውጡ ማለት ነው። ሌላው እርሾ የሌለበትን ቂጣ ብሉ ተባለ። በጣም የሚገርመው ነገር ይሄ ነው። እርሾ ምንድን ነው በመጽሐፍ ቅዱስ የሚነግረኝ? ሸልመዋለሁ። እርሾ የምን ምሳሌ ነው? እንዴት ተናገሩ፣ እጅ አውጡ። በቃ የለም። እሺ ሽልማቱን ለራሴ ወስደዋል። እሺ የኃጢአት ምሳሌ እርሾ ታብራሪዋለሽ? በቃ ኃጢአት በሚወት ቆሚያለሽ ትሻለ እንዴ? ምቀኛ ሆናችሁባት እንዴ? እሺ ሌላ የሚነግረኝ ሰው አለ? እሺ እርሾ የተቀላቀለ የክህደት ምሳሌ ነው። የተቀላቀለ አሁን እርሾ ዳቦ ላይ እርሾ ሲጨምር ምን ያደርገዋል? ኩፍ ያደርገዋል፣ ቲቢተኛ ያደርጋል ማለት ነው። እና በመጽሐፍ ቅዱስ ትርጉም እርሾ ምን ይባላል? ንጹህ ስንዴ ላይ እርሾ ሲቀላቀል ንጹህ የሆነ ሰው ላይ ቲቢት ሲቀላቀል እንደማለት ነው። እና እርሾ የሌለበት ቂጣ ብሉ ሲባል ንጹህ የሆነ ቂጣ ማለት ነው። በነገራችን ላይ ስንዴ ብቻውን አይቦካም ማለት እናቶቻችን እህቶች ታውቃላችኋል። በቆሎ ምናምን ሩዝ ተቀላቅሉበታላችሁ። ለምንድን ነው? የምን ምሳሌ ስለሆነ ስንዴ የስጋው ደግሞ እናቶቻችን በዚህ ልክ ነው የሚያከብሩት። ስንዴ ብቻውን ሲቦካ እንዴት ነው የሚለጠጠው? አትበጥሱትም አይደል? እጃችሁ ይለጠጣል እንጂ አይበጠስም። ስለዚህ የሆነ ነገር ስትቀላቅሉበት ግን ከስጋው ደግሞ ለየት እንዲል በገጠር ውስጥ የዚህን ያክል እናቶች ይጠነቀቃሉ። እና እርሾ የሌለበትን ቂጣ ብሉ ሲባል እናንተ አሁን ባላችሁበት ስጋው ደግሞ ስትቀበሉ ክህደት የሌለበትን ኑፋቄ የሌለበትን አትጠራጠሩ። ይሄ ነገር ቂጣ ነው ምበላው ወይን ነው እንዴት ነው ስጋና ደም የሚሆነው እንዴ ያልን አትጠራጠሩ። ውስጣችሁ ጥርጣሬ አይኑር፣ እርሾ አይኑር፣ ንጹህ ይሁን፣ ንጹህ ማንነታችሁ ይሁን። እርሾ የሌለበትን ቂጣ ብሉ ማለት ልባችሁ ውስጥ ያለውን ሐሳብ ለማን ስጡት ማለት ነው? ለእግዚአብሔር ስጡትና ጥያቄዎቻችሁ ማን ይመልስ? እሱ ይመልስ ማለት። ስለዚህ እርሾ ጥርጣሬ የሌለበትን ኑፋቄ የሌለበትን መናፍቅ ያልተነፈሰበትን የትኛውን ቦታ ያልተነፈሰበትን ንጹሁን የሆነውን ስጋና ደሙን በንጹህ ልባችሁ በየዋህነት ተቀበሉት። የየዋህነታችሁ አምላክ ያውቃል። መልካምነት ለራስ ነው፣ መልካምነት መልሶ ይከፍላል። ስለዚህ የዋህ ምስኪን ቅን ሆናችሁ አንድ ነገር ስትቀበሉት እዚህ ጋር ምን ይላል? የእሳቱ እንዳይነካኝ 6ቱ ሕግጋተ ወንጌል ይላል አይደል? በወንድምህ ላይ በከንቱ አትቆጣ፣ ወደ ሴት አትመልከት። ይሄ ለወንዶች ብቻ ይመስላል። ምን ማለት ነው? ወደ ሴት እንደ ሴቶችስ ወደ ወንድ አትመልከቱ አይልም እንዴ? ለምን ለሴት አለ? ሴት ምን ማለት ነው ትርጉሙ? አጥንትሽ ከአጥንቴ ስጋሽ ከስጋዬ። ሌላስ ትርጉሙ? ኧረ ጮክ ብለው አትፍሩ በእናታችሁ እንዴ! ኮንፊደንስ ይኖራችሁ ችግር የለውም። ምትክ አይደለ? ሴት ማለት ምን ማለት ነው? ምትክ። ስለዚህ ወደ ሴት አትመልከት ሲል ከሚስትህ ሌላ
ሌላ ምትክ አትያዝ፣ ከባልሽ ሌላ ምትክ አትያዥ ማለት ነው። ለወንድም ለሴትም ይሆናል። እዚህ ጋር ደግሞ በልብህም አትመኛት ሲባል ያቺ የተመኛትን ኃጢአቷን አታስቀምጣት ማለት ነው እንጂ ሴቷን ብቻ አይደለም። ከዛስ ሚስትህን ያለ ዝሙት ምክንያት በሌላ ነውር አትፍታት። ስትዘሙት አልጋ ላይ ካላገኛት ወይም ደግሞ ራሷ ካላመነች በስተቀር አትፍታት። ሌላ ነገር እንደዚህ ይሄ ጎሎሻል፣ እንደዚህ ሆነሻል ብለህ አትፍታት ነው። ስድስቱ ምንድን ናቸው? ሕግጋተ ወንጌል ፈጽመህ አትማል። ከዛስ ክፉን በክፉ አትመልስ፣ ጠላትህን ውደድ። ይቺ አምስተኛ ላይ ክፉን በክፉ አትመልስ የምትለዋ በጣም የምትገርም ቃላት ናት። አሁን ያልካችሁ ናትና ክፉን በክፉ አትመልስ ማለት እሾህን በሾህ ማለት ነው። የሆነ ሰው ድግምት ሲያደርግበት ቆይ እኔም እሰራልሃለሁ ማሚልና ሄዶ እሱም ያስደግምበታል። ይሄን ሲመታ አንተም መልስለት አይደለም፣ ይሄንን ስጠው። ቀኝን ሲመታ ግራን ስጠው፣ ግራን ሲመታ ደግሞ ቀኝን ስጠው። በምድራዊ ሐሳብ ሲያስጨንቅህ በመንፈሳዊ ሐሳብ ምን በለው መልስለት። መንፈሳዊ ሕይወትህን ሲጎዳ ምድራዊ የሆነ ሐሳብህን ተውለት። መሬት ከሆነ በቃ ይውሰድ፣ ተውለት፣ ደስ ይበለው። ከዛስ ህሊናው ይውቀሰው ማለት ነው። አሁንም ወደዚህ ስንመጣ እርሾ የሌለበት ቂጣ ብሉ ሲባል ምን ማለት ነው? በህይወታችሁ የትኛውንም ሰው በክፋት በጥርጣሬ አትዩት፣ አይደለም አምላክን ሰውንም ጭምር ማለት ነው። እያንዳንዷ ኦሪት ላይ የተጻፈችው ነገር ምንድናት? አዲስ ኪዳን ናት እያንዳንዷ። ከዛስ ምን አለ? ወገባችሁን ማነው በእጃችሁ በትር ይዛችሁ ብሉት። ቅድም ያልኳችሁ ማለት ነው። በትር የተባለው መስቀል፣ በትር የተባለው ድጋፍ። የኛ መቋሚያ የምን ምሳሌ ነው? የቤተ ክርስቲያን መቋሚያ የማን? የድንግል ማርያም አይደል? አይ የድንግል ማርያም ወይም ደግሞ ክርስቶስ በመስቀል ላይ ሆኖ ሲሰቀል ምን የተደረገበት እንትን መራራውን ሆምጣጣውን እንደዚህ አድርገው እንዲጠጣ እንደዚህ አድርገው ያቀበሉበት የበትሩ ምሳሌ ነው መቋሚያችን አይደለ? አሁን እዚህ ጋር ስንመጣ በእጃችሁ በትር ያዙ ሲባል በትር ማለት ውሻ ሲመጣ የምትመቱበት፣ የሆነ ነገር የምትከላከሉበት፣ ገደል የምታልፉበት ብዙ ነገር ነው። ድጋፍ ማለት ነው። እናንተ ሸክማችሁ የቀለለ ኑ ወደ እኔ ምን አደርግላችኋለሁ? ሸክማችሁን አቀልላችሁ። ስለዚህ ሸክም የሚያቀልልን እሱ ከሆነ ድጋፋችን ማን ነው? ክርስቶስ ነው ማለት ነው። በትር ያዙ ሲባል ቃሉን ነው። ወገባችሁንም ታጠቁ። ወገብ መታጠቅ ማለት እጅግ በጣም የሚገርማችሁ ነገር ቀበቶ ትልቅ ትርጉም ነው ያለው በመጽሐፍ ቅዱስ። ቆርጦ መነሳት፣ በቃ ከዚህ በኋላ አልፈልግም። ሲሮጡ የታጠቁት ምን ይላል? ሲሮጡ ይፈታል። ስለዚህ የተንጀላጀልን እንዳንሮጥ ወገብን ጠበቅ አድርጉ። ወደ ቤተ ክርስቲያን ስንሮጥ ስንመጣ ነጠላ ብቻ ለብሰን ስንመጣ አንድ ፕሮቴስታንት ወይም የሆነ የሌላም ተከታይ ነጠላ ምንድን ነው ማማተብ ትርጉም ምንድን ነው ቢላችሁ ምንድን ነው የምትሉት? እኔ እንጃ ቻው እባክህ። አያስጠላም? ወገብ መታጠቅ ማለት ቃሉን መማር ማለት ነው። ከዛ ደግሞ ቁርጥ ውሳኔ መወሰን። ቤተክርስቲያን ስንመጣ ለምን እንደምንመጣ ማወቅ ማለት ነው። ላለመመለስ መወሰን፣ ዓለምን ላለመናፈቅ መወሰን፣ ቁርጥ ውሳኔ መወሰን ማለት ነው። ጫማችሁንም አድርጋችሁ ወንጌል ምን ይባላል? ጫማ። ወንጌልን ተጫምተን ይላል በትንቢተ ዘካርያስ ምዕራፍ 3 ቁጥር 1 ላይ ታላቁ ካህን ኢያሱ ለፍርድ በእግዚአብሔር ፊት ቆመ ይላል። ለፍርድ በእግዚአብሔር ፊት ቆመ። ለምሳሌ እግዚአብሔር እዚህ ጋር ነው፣ ያው ምሳሌ ክርስቶስ ማለት ነው። ታላቁ ካህን ኢያሱ እኔ ነኝ ብለን እናስብ እስቲ። ከባድ ነው። ታላቁ ካህን ኢያሱ ለፍርድ ቆመ፣ ሰይጣንም በቀኙ ቆሞ ነበረ ይላል። ያው እዚህ ጋር ሰይጣን ቆሟል ማለት ነው። በዓይነ ሕሊናችሁ አስቡት። በቀኙ ቆመ። የሚጠብቀው መልአክ ግን ራቅ ብሎ እዛ ቆሞ ነበር ይላል። አይገርምም? ሰይጣን አጠገቡ ቆሞ የሚጠብቀው መልአክ ከኋላ ቆሟል። ትንቢተ ዘካርያስ ምዕራፍ 3 ላይ ታላቁ ካህን እኮ ነው። አስቡት። ዛሬ አባቶቻችን በየቦታው ብዙ ወድቀው የምናያቸው በዚህ ልክ ግን እግዚአብሔር ለማን አይደላ? ለሰይጣን አይደለም፣ ለሰው ነው ያደለው። የሚገርማችሁ ለዚህ እኮ ነው መጥቶ የተሰቀለው። ለቅዱስ ሚካኤል ወይም ለዲያብሎስ ተሳስቷል ብሎ ክርስቶስ መጥቶ ተሰቅሏል። ግን አዳም ተሳስቷል ብሎ መጥቶ ተሰቀለ አይደል? ለማን አይደላ? ለሰው አምሳሉ ለሆነ ለሰው ነው የመጣው። እና ታላቁ ካህን ኢያሱ በእግዚአብሔር ፊት ቆሞ እየተንቀጠቀጠ እያለ ሰይጣን ባጠገቡ ቆሞ እግዚአብሔር እንዲህ አለው ይላል፣ ሰይጣን ምን ልታረግ መጣ? ይህ የምታየው ካጠገብ የቆመው ታላቁ ካህን ኢያሱ እኮ ከእሳት የተነጠቀ ትንታግ ነው ይላል። የጽድ ከሰል ስታቀጣጥሉ እንዴት ነው ጠጣጣጣ ይላል ቤቱ ስታቀጣጥሉ፣ ይህ ፍንጥርጥር የሚለው እሱ ትንታግ ይባላል። ከእሳት የተነጠቀ ትንታግ ነው። ከቅዱሳን የተገኘ ቅዱስ ነው ማለት ነው። እንዴት ደፈርከው? እንዴት በቀኙ ትቆማለህ? ቀኝ ማለት ኃይል ነው አይደል? እንዴት ትቆማለህ ብሎ እግዚአብሔር ምን አለው ይላል ሰይጣን። እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለውና ራሱ እግዚአብሔር በስሙ ገሰጸው። ከዛ ደግሞ ኢየሩሳሌም ብሎ ማናት? ኢየሩሳሌም ማናት? ድንግል ማርያም። ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ አለውና ድንግል ማርያምን የመረጠ እግዚአብሔር ይገስጽህ ብሎ አለው ይላል። ሰይጣን የዛን ሰዓት ደንግጦ ብን ብሎ ጠፋ። የዚህ ሰዓት እግዚአብሔር ምን አለ?
ቀረብ በሉ አለ። መልአኩም ቀረብ ብሎ እዛ ራቅ ብሎ ፈንጠር ብሎ ቆሞ የነበረው መጥቶ ከኢያሱ አጠገብ ቆመ። ሰይጣንን ፈርቶት ነው እንዴ መልአኩ? አይደለም። ኃጢአቱ የኢያሱ ኃጢአት ነው ሰይጣን ማን ነው መልአኩን ያራቀው። ለዚህ ነው ኃጢአት ስንሰራ መላእክቶቻችን ርቀው ማን ይቀርበናል? ሰይጣን ይቀርበናል። ይሄ መጽሐፍ ቅዱሳዊ ቃል ነው የምነግራችሁ። ስለዚህ ተጠጉት መላእክቶቹ፣ ለእግሩ ጫማ አርጉለት፣ ለእጁም ቀለበት አርጉለት፣ ጥምጣሙን አውልቃችሁ ንጹህ ነጭ ጥምጣም አርጉለት፣ ልብሱን ቀይሩለት ብሎ እግዚአብሔር ተናገረ ይላል። ይሄ ነው ንስሐ። ለማን አገዘ እግዚአብሔር? እኛ የፈለገ ቢሆን እስቲ ነው አንዳንድ ጸበል ቦታ አይታችሁ ከሆነ ንስሐ ግቡ ተብላችኋል፣ እግዚአብሔር እመቤት ያዛለች ንስሐ ግቡ ተብላችኋል ይላል። አንዳንድ ጠቋር ምናምን ሲሸውዳል ማን ያለው እመቤቴ ነች ያለችው ማለት መታናግራሽ ነው ሲባ ጊዜ አይ መንፈሱን እየቀጠቀጠችው ተናገር ብለው እየተናገረ ከሰይጣኑ ይልቅ እሷ አትበልጣትም እንዴ? እህቴ ማን ነው ስምሽ? ልዋም አንቺ ላይ ካለው ሰይጣን ይልቅ እመቤቴ አንቺ አትሻያትም? የሆነ ሰይጣን እንደዚህ በል ተብያለሁ ንስሐ ግቡ ተብላችኋል ብሎ ቢላን ሰይጣን የሱን ቃል ተቀበለሽ ትናገራለሽ? ይከብዳል። እመቤቴ ሆይ ለኔ ንገሪኝ እንዴ እኔ አልሻልሽም እንዴ ከሰይጣን ይልቅ? ጌታ ሆይ እኔ አልሻልህም? እኔ እኮ ሰው ነኝ፣ በደምህ ቤዛ ዋጋ የከፈልክልኝ ደምን ያፈሰስክልኝ የተቤዥከኝ ነኝ። እኔ ይሻልሃለሁ። ባትዩም እንኳን አንቺ ትሻያለሽ። ያውቃል እሱ። አንቺ ብለሽው አይደለም ለካ አንቺ ትሻያኛለሽ አይልም። ግልጽ ነው አይደል? ስለዚህ እዚህ ጋርም ስንመጣ በእያንዳንዱ ህይወታችን ውስጥ ማን ይሻለናል? እኛም ደግሞ እንሻለዋለን አይደል? ከጠላት ይልቅ። ለዚህ ነው ኢያሱን አክብሮ ሰይጣንን አዋርዶ እግዚአብሔር ነፃ ያወጣው። ይሄ የአዲስ ኪዳን የሰዎች ነፍስ ምሳሌ ነው የኢያሱ ህይወት። ግልጽ ነው። ከኔ ጋር ናችሁ? አዎ። ስለዚህ ወንጌልን ተጫምተን ማለት ነው። ጫማችሁን አድርጋችሁ ሲል ገና ምን ይጠብቃቸዋል? ጉዞ ሊሰደዱ ነው አይደል? ጫማችሁን ጠበቅ አድርጋችሁ ሰሩ። የተፈታ ጫማ አድርጎ ውሻ ሲያባረረው የሚድን ሰው አለ? የለም። ጠበቅ አድርጎ። ስለዚህ ውሾቹም አይተዋቸው አልጮሁባቸውም የተባለ እኮ አለባበሳቸው ሁሉ ነገራቸውን ሲያዩት አይ እነዚህ ጠንቀቅ ብሎ ስለዚህ እኔ ብጮህም የትም አልደርስም ብሎ ውሻው ያኛው ውሻ ነው። ታዲያ ቡቻ አላልኳችሁ ጸጥ አለ ይላል። ማን ነፃ እያወጣ ሲሆን? እግዚአብሔር ነፃ እያወጣ ሲሆን ማን ጸጥ ይላል? የሚደነፋው ጸጥ ይላል። እውነቴን ነው የምላችሁ። ትክክለኛ የሆነ አምልኮና ትክክለኛ የሆነ ክርስቲያኖት ካላችሁ ስጋው ደግሞ ስትቀበሉ በፍርሃት ከሆነ አጅሬው ጸጥ ነው የሚለው። ከዛ መጻተኛ ወይም እንግዳ የሆነ ሰው መጥቶ አይብላው ምኑን ከእናንተ ጋር ማዕዳችሁን አይብላ ተባለ። ምን ማለት ነው? ንስሐ ያልገባ ያላመነ አይደለ? መጻተኛ ማለት ስደተኛ ወይም ከሌላ እምነት የመጣ ለማለት ነው። ያ ማለት ስጋው ደግሞ አይቅመስ ሳይሆን ሳይጠመቅ ንስሐ ሳይገባ ስርዓቱን ሳይፈጽም ከእናንተ ጋር ያንን ማዕድ አይካፈል ነው። ስጋው ደግሞ አንድ ሙስሊም መጥቶ በቃ በጌታ ምኛለሁ ምናምን ይላል አይልም በፍጹም። እስቲ ከሱ ትንሽ ስጡኝ ምናምን በዚህ ሊያዘው አይችልም የለም። ስለዚህ በትክክለኛው ህግ ነው መሄድ ያለበት ሲል መጻተኛ ወይም እንግዳ ከእናንተ ጋር አይብላለ። ከታች ይሄን ሲያጠናክረው ምን አለ? በልታችሁ ስትጨርሱ በእሳት አቃጥሉት። እንዴ ምን ማለት ነው? እስቲ ቺን የሚፈታልኝ እንደው በእናታችሁ ማለት ወንጌሉ እንዲጣፍጥ ከእናንተ መካከል ካህናቶች ይሰዱ። ካህናት ማለት መጨረሻ ላይ የቀረውን ካህናቶች ይቀበሉት። አሁን ስጋው ደግሞ ተቀበለሽ መጣሻል። ከእናንተ የተረፈውን አቃጥሉት በእሳት ተባለ። የትኛውን ነገር ነው እንደዚህ ተባለ? ስጋው ደግሞ ነው። ስጋው ደግሞ ይመለሳል ወደ ውስጥ። አቃጥሉት የተባለው ታዲያ ምን ነው? በክብሪት ነው አያይዙት እኮ የተባለው ሀሳባችሁ ሩብ ጉዳይ ለማግኘት ነው። እሺ ሰዓት ለመቆጠብ ልመልሰው አይደለ? ጥሩ ነው ሀሳባችሁ። ግን ከእናንተ የተረፈውን በእሳት አቃጥሉት ማለት ልክ ቅድም እንዳልኳችሁ እንግዳ እንዳይበላው ውሻም እንዳይበላው ማለት ነው አይደል? ስጋው ደሙን ተቀብላችሁ አፋችሁ ውስጥ ስታላምጡት ዳቦ ስንዴ ቢላችሁ ወይኑን ስትቀበሉት ደግሞ እንደ ስጋና ደሙ ተነግሯችሁ ግን ስትቀበሉት ይሄ ነገር ወይን አይደል እንዴ ብላችሁ በአይምሯችሁ ካሰባችሁ በኋላ ምንድነው ይሄ ብላችሁ አትራቀቁ። ለእሳቱ ለመለኮት ለመንፈስ ቅዱስ ስጡ ታሳልፋችሁ። ይሄን ሐሳባችሁን ገብታችኋል? ይሄን ሐሳባችሁን በእሳት አቃጥሉት ማለት መንፈስ ቅዱስ ይወሰደው። አንተ ነህ አንድ ቀን የምትመልስልኝ ይሄን ጥያቄ ትመልስልኛል ብላችሁ ስጡ እንጂ አትመራመሩ፣ አትፈላሰፉ፣ አውጥታችሁ ማገላብጣችሁ አትዩ። ስጋው ደግሞ ብቻ አይደለም ትምህርቱ ወንጌሉ እኔና አብ አንድ ነን ይላል። በአንድ በኩል ደግሞ አባቴ የነገረኝ ብቻ ነው እኔ ለእናንተ የምነግራችሁ ይላል። ምን ማለት ነው? ዮሐንስ ወንጌል በነገራችን በጣም ከባድ ነው። ግን ከባድ የሆነው ስላልተማርን እንጂ ቀላል ነው አይደል? እኔና አብ አንድ ነን ብሎ አብ የአብ ያለው ሁሉ የኔ ነው እያለ እንደገና አብ የነገረኝን ነው የምነግራችሁ ይላል። ምን ማለት ነው? ልንከራከር እንችላለን፣ ግን እግዚአብሔር ራሱ ይመልስልኛል። አንድ ቀን መልሱ ምን ይላል?
ይመለስልኛል ብላችሁ ለማን ስጡት? ለእሳቱ፣ ለመለኮቱ፣ ለመንፈስ ቅዱስ ስጡት። አቃጥሉት ማለት ያ ነው። እሺ ትርጉሙ ያ ነው። ከዛ አጥንቱን እንዳትሰብሩ ተባለ። ከበላችሁ በኋላ እንዴት ነው ዶሮ ስንበላ ከጠረጴዛ ጋር ያጋጨን መቅኔ እናወጣልና የተለመደች ናት። አጥንቱን እንዳትሰብሩ ይላል መጽሐፍ ቅዱሱ። አጥንቱን ሰብራችሁ እንዳትበሉ ምን ማለት ነው ትርጉሙ ሲባል ዛሬ እናንተ መቼም የምትበሉትን በግ አትስበሩ ማለት አይደለም። በደንብ ሰብራችሁ ከውስጥ ምጥጥ ነው አይደል? አይ ወደዚህ ስንመጣ ግን አጥንቱን አትስበሩ የተባለው ለክርስቶስ ነው። መስቀል ላይ ተሰቅሎ እያለ ጥጦስና ዳክርስ ግራና ቀኝ ተሰቅለዋል አብረውት አይደለ? አጥንቱን አትስበሩ ተብሎ ትንቢቱ ተነግሯል። ለማን የተነገረው? ለሰው ነው? ለመላእክት ነው? ለሰይጣን ነው? አልታወቀም። ግን የክርስቶስ አጥንት አልተሰበረም። ተሰቅሎ እያለ አንድ ሰው መጨረሻ ላይ ሲመሻሽ አካባቢ ከ12 ሰዓት በኋላ ከመስቀል ላይ ወርዶ እንዳያመልጥ ተብሎ ጉልበቱ ይሰበር ነበር በመዶሻ። ከዛ ጥጦስን መጣና እግሩን ሰበረው። ከዛ ክርስቶስ ጋር እንደዚህ አድርጎ ሊሰብረዋልና ቀና ብሎ ሲያየው ሞቷል። አይ የሞተ ሰው እንኳን አልሰብርም ብሎ ዳክርስን ደግሞ ሰበረው። ትንቢቱ ተፈጸመ አልተፈጸመም? አጥንቱን አትስበሩት ተበልቶ ተጠጥቷል አይደል? እዚህ ጋር ክርስቶስን አልቸነከሩትም? ደሞ አልፈለቀም? ከዛ በኋላ ሌንጊኖስን አይኑን አላበራም? ተአምር አልሰራም? ከዛ መጨረሻ ላይ ግን ሞት አይደል? ተፈጸመ አለና ነፍሱን ሰጠ። ፍቅሩን በሞት የገለጸውን አምላክ ምኑን ይሰብረዋል ከሞተ በኋላ? ከዛ አትስበሩ ስለሚል ያቺ አትስበሩ የምትለዋ ትንቢት እዚህ ሰባሪው ጋር መታ ስራ ሰራች ማለት ነው። ትንቢትን እግዚአብሔር ፈቅዶም ያስፈጽማል፣ አፉን ከፍቶ ፊቱን ጸፍቶም ያስፈጽማል ማለት ነው። ከዛ መላከ ሞት በየአንዳንዳቸው ቤት ገብቶ እንደገደለ ሁሉ አሁን ደግሞ መላከ ሕይወት መጥቶ አጋንንትን በእያንዳንዱ ቤት ገብቶ ደግሞ ሰብስቦ ወደ ሲኦል ይማግዳቸዋል። የአምላካችን ስም የተመሰገነ ይሁን። ሌላው ወደ መጨረሻ አካባቢ ከግብፅ ከወጡ በኋላ ወደ ከነአን ሊገቡ ሲሉ ሙሴ በመሃል ቀርቷል። የመጨረሻ ቃል ነው እንግዲህ የምነግራችሁ፣ ከዚህ በኋላ ጨርሻለሁ። ወደ ከነአን ሊገቡ ሲሉ ሙሴ ይሄን ሁሉ የመገብኳችሁ ያበላኋችሁ እኔ ነኝ፣ ከድንጋዩ አፍልቄ ውሃ የሰጠኋችሁ እኔ ነኝ እያለ ትንሽ ልቡ ሲታበይ፣ ሙሴ እኮ ነፃ አውጪው እኮ ነው። ሲታበይ ፍጹም መሆን ስለሌለበት፣ ለምንድነው ፍጹም መሆን የሌለበት? እውነተኛው ነፃ አውጪ ማን ስለሆነ? ክርስቶስ ስለሆነ በኦሪት ጊዜ የመጡት በሙሉ ምሳሌ ብቻ ስለሆኑ ምሳሌ ሆኖ ማለት ስላለበት ሙሴ ታበየ። ከድንጋይ ውሃ አፍልቄ የሰጠኋችሁ እኔ ነኝ አለና ሙሴ ሲታበይ እግዚአብሔር ምን አለው? እችን ተስፋይቱ ምድር አታያትም፣ በዚህ ትዕቢት የተነሳ አታያትም አለና በመሃል አስቀረው። ሌላ ብዙ ታሪክ ያልነገርኳቸው የሙሴ ታሪክ ግን እዚህ ጋር እንምጣና በመሃል አስቀረው። ልጆቼን ማን ያሳድግልኛል እያለ ሙሴ በጣም ይጨነቅ ነበር። ሙሴ ለምን ትጨነቃለህ አለው። ልጆቼን የወለድኳቸው ጌርሳምና ኤሌዘር ወይም እስራኤላውያንን በቃ እኔ ከሞትኩኝ ማን ነው ነፃ የሚያወጣውን ህዝብ እያለ ሲጨነቅ ከአንተ ስር የሚከተሉት ስማቸው ማን ነው አለው። ኢያሱና ካሌብ። እነሱ ህዝቡን ይረከባሉ፣ አንተ ግን እዚሁ ነው የምትቀረው አለው። አንድ ቀን ሙሴ እግዚአብሔር ሆይ መቼ ነው የምሞተው አለ። ዓርብ ቀን ነው የምትሞተው አለው። የትኛው ዓርብ ቀን እንደሆነ ይታወቃል? ሙሴ ሁልጊዜ ዓርብ ቀን ተዘጋጅቶ ጉድጓድ አጠገብ ቆሞ ቁጭ ብሎ ይጠብቃል፣ በሰሌን ተጠቅልሎ። ከዛ ከሆነ ዓመት በኋላ ሰለቸው፣ የትኛው ዓርብ እንደሆነ አይታወቅም ብሎ ሲዘናጋ ወደ ጫካ ወገቡን ሊፈታ፣ ታውቃላችሁ ወገብ መፍታት ማር ቆረጣ ማለት ነው። ወገቡን ሊፈታ ወደ ጫካ ሲሄድ ሁለት ሰዎች ነጫጭ ልብስ የለበሱ ሰዎች ጉድጓድ እየቆፈሩ አገኙት። ምን እያደረጋችሁ ነው ሲላቸው ከዚህ መንደር አንድ ሰው ሞቶ ጉድጓድ እየቆፈርን ነበርና እንዲያውም ቁመቱ አንተን ያክላል፣ እስቲ ና አንድ ጊዜ ተኛና እንለካው አሉት። እሺ ብሎ ሲተኛ አፈር አለበሱት፣ ነፍሱ ወዲያው ወጣች። ይሄን ያደረጉት መላእክቶች ናቸው፣ ሚካኤልና ገብርኤል ናቸው ይላሉ። ለምን ሲባል ሰይጣን የሙሴን ስጋ ይፈልገው ነበር። ሙሴ ከሞተ በኋላ እስራኤላውያን ጣዖት በማምለክ ይታወቃሉ አይደል? እዛ ግብፅ ውስጥ ሆነው አሁንም ሙሴ አባታችን አምላካችን ያሉ ለመቃብሩ እንዳይሰግዱ መቃብሩን እንዳያመልኩት መቃብሩን አጠፋባቸው፣ እግዚአብሔር ሰወረባቸው። ከደጋ ናቸው። ስለዚህ የሙሴ መቃብር የት እንደሆነ አይታወቅም እስካሁን ድረስ ይባላል። እንዲያውም በመጽሐፍ ቅዱስ ውስጥ ቅዱስ ሚካኤል እንኳን በሙሴ ስጋ ሲከራከር እግዚአብሔር ይገስጽህ አለው እንጂ መጥፎ ነገር ሊናገር አልወደደም ይላል። ምን አለው? በሙሴ ስጋ ሲከራከር ማንና ማን ተከራክረው ነበር? በሙሴ ስጋ ሰይጣንና ቅዱስ ሚካኤል ተከራክረው ነበረ። ሄደ እዛ ብሎ በጥፊ እኮ ማለት ይችል ነበረ፣ ግን ሚካኤል ትሁት ነው። ለዚህ ነው ሚካኤል አርመመ ወገብርኤል ተደመ ምንለው በወረብ ላይ። ሚካኤል ታገሰ፣ ዝምተኛ ነው የሚባለው። ዝም ብሎ ሰይጣን አየው። ስጠኝ፣ ይሄ ነፍስ ይሄ ስጋ የኔ ነው እያለ ሰይጣን በሚካኤል ዙሪያ ይዞር ነበር። አንተ አትሄድም እንዴ ይሏል። እንደ ልክስክስ ውሻ ስትሉት ሄዶ ውሻ ዞሮ ደግሞ ይመጣል አይደል? ሰይጣን ከሚካኤል ጋር ተከራከረ ይላል። ምን ፈልገህ ነው ሲለው የሙሴን ስጋ ስጠኝ የኔ ነው። ምን ለምዷል ሰይጣን? ሰውን ነፍሱን ወዴት? ወደ ሲኦል፣ ስጋውን
ወደ መቃብር ከቶ መቆራኘት ለምዷል። ስለዚህ የሙሴንም ስጋ ሊቆራኝ ሲል ሚካኤል መጥቶ ጠበቀው ነው የሚለው አይደል? ሚካኤል ስለ ሙሴ ስጋ ሲከራከር እግዚአብሔር ገስጽህ አንተስ ብሎ አለው እንጂ ክፉ ነገር ሊናገር አልወደደም የተባለው ሙሴ በዛች ቦታ ስለሞተ ነው። ግን እግዚአብሔር አንድ ነገር አስተምሮት ነው የገደለው ሙሴን የወሰደው። እስቲ ወደ ባህር ግባ አለው። ወደ ባህር ገባ። ስመጥ ግባ አለው። ሲገባ እሷን ድንጋይ አንሳት አለው። ባህር ውስጥ እኮ ነው። ድንጋዩን አነሳት፣ ፈርክሳት አለው። ወጣና ከውስጥ ሲፈረክሳት አንድ ትልና አንድ ቅጠል አገኘ። ሙሴ ያለው አቤት እቺን ትል አያት፣ እቺን ቅጠል በልቶ ይሞታሉ። ለዚች ትል በተደፈነ ድንጋይ ውስጥ በባህር ውስጥ እምመግብ አምላክ ነኝ፣ እንዴት ለልጆችህን ያላስብም አለው። ገባችሁ? ስለዚህ ስለ ልጆች አትጨነቅ፣ እኔ ያለሁኝ፣ አንተ ዝም ብለህ ብቻ ተሰናበት አለው። አሰናበተው። ከኔ ጋር ናችሁ? ሙሴ በዚህ ተሰናበተ። ኢያሱና ካሌብ ህዝቡን ነፃ ሊያወጡ ሄዱ። ግንቡን ስንት ጊዜ ዞሩት? 7 ጊዜ ምን እያላችሁ ዙሩት ተባሉ። እያላችሁ ግንቡን ዙሩት። የትኛውን ግንብ? የሚወርሷትን ምድር ኢያሪኮን። ስሟ ማን ነበረ? ከነአን ወይም ደግሞ ማርና ወተት የምታፈስ። ግን እዛች ሀገር ውስጥ የሚኖሩ ሰዎች ቁመታቸው ረጃጅም፣ ይህን ህንፃ የሚያካክሉ በጣም ግዙፍ ጃይንት የሆኑ ህዝቦች ስለነበሩ ስሟን ቀየሯት። ኢያሪኮ ወይም የጨረቃ ከተማ ብለው ስሟን ቀየሯት። እግዚአብሔር እኛ ውስጥ ከሌለ ስማችንን ይቀይርብናል ሰይጣን። ብዙ አይነት ስም አላት። ፖለቲከኛ፣ ዘረኛ አይደል? በሴት ከሆነ በዝሙት ሴተኛ ዳሪ፣ በሌብነት ከሆነ እንደዚህ በቃ ብዙ ስማችንን ቀያይሮት ኃጢአተኛ አድርጎን ቁጭ አድርጎናል። ማን ስለሌለ እግዚአብሔር ከኛ ጋር ሲሆንስ ስማችን ምን ይላል? ይታደሳል። ኢያሪኮ ምን ሆነች? ተወረሰች። በምን? በእልልታ 7 ጊዜ እልል እያሉ ሲዞሩ ምን ሆነች? ግንቧ ተደረመሰች። ለዚህ መደርመስ ግን ምልክት የሆነችው አንዲት ኃጢአተኛ ሴት ናት። ራኬብ ትባላለች። ማን? ራኬብ ሴተኛ ዳሪዋ፣ ራኬብ ኃጢአተኛዋ፣ ራኬብ ምስኪኗ በከተማው ጥግ ላይ። ይሄ እንግዲህ እንደ አንድ ከተማ ወሰዱት። ኢያሪኮ እናንተ ናችሁ። አንድ መንደር ፒያሳ 4 ኪሎ ምናምን ብላችሁ እዚህ ተመዳደቡ ራሱ። እሺ። እና ራኬብ ያለችው የከተማው ጥግ ላይ ነው። 2 ሰላዮችን ላኩ ኢያሱና ካሌብ። ሂዱና ከተማዋን ሰልሉ፣ ምን ህዝብ እንዳለ ሲንወቁ። ሲሰልሉ ወየው አሉ። በዛች ከተማ ላይ የሚኖሩ ሰዎች በጣም ቁመታቸው ረጃጅም ነው። ልናሸንፋቸው አንችልም። እግዚአብሔር አምጥቶ እዚህ ምድር ላይ ሊያስበላን ነው። በእነሱ አይን ስንታይ አፋቸው ውስጥ ጥርሳቸው ውስጥ የምንቀረቀር በስቴኪን የምንወጣ ትንሽ የስጋ ነን። እንደዚህ እንደ ቆሎ ዘግነውን የሚበሉን ሲያስፈሩ ብለው አስፈራሯቸው። አይ እንደዚህ ብላችሁ አትበሉ ብለው እንደገና አሁንም ሰላይ ላከ። ኢያሱና ካሌብ ላኩ። ከዛ የሚገርማችሁ ነገር ባጭሩ ነው ማሳጥረው። ይቺ ራኬብ የምትባለዋን ሴት አገኟት። ወደዛች ከተማ ሲመጡ እናንተ እስራኤላዊ ናችሁ? አዎ። ወይኔ ወደ ከተማችን ከመጣችሁማ እንሸነፋለን። እዚህ ከተማ ውስጥ ያሉ ሰዎች እኮ እናንተን ይፈሯቸዋል። በዝናችሁ በስማችሁ እኮ በጣም የምትፈሩ ህዝቦች ናችሁ። ምድራችሁ ልትወርሱ መጣችሁ አለቻቸው። አዎ። በሉ እባካችሁን ይቺ ምድር ነፃ ልታወጡ ስትመጡ እኔን እንዳትረሱኝ አለች። የዛ ከተማ ህዝብ ነዋሪ ናት፣ ግን እኔን እንዳትረሱኝ አለቻቸው። ከዛ የከተማው ጠባቂዎች መጥተው እነዚህ 2 ሰዎች ሊሰልሉ የመጡትን ሰዎች ኢያሱና ካሌብን አይተዋቸው ነበርና የታሉ አሁን ወደ አንቺ ቤት የገቡት ሲሏት፣ አዎ ገብተው ነበር፣ ግን አሁን ሮጠው ወጡ አለቻቸው። እነሱ ተከትለው ሲሄዱ እሷ ከሳር ስር ደብቃቸው ነበር። በሉ እናንተ ደግሞ በዚህ ሂዱ አለቻቸው። እነዚህ 2 ሰዎች ኢያሱና ካሌብ የተባሉት አሁን ባለንበት ዘመን ላይ ማን ይመስሏቸዋል? ነፃ ለማውጣት ወሬ ዜና ይዘው የመጡት ቀድም እንደነገርኳችሁ አይደለም፣ በሰውኛ ካህናትና ዲያቆናት ናቸው። እሺ ካህናትና ዲያቆናት ናቸው 2 ሰዎች። ከዛ ወደዛች ከተማ ወደ መንደራቸው ሲመለሱ እንዳትረሱኝ እባካችሁን አለቻቸው። ከዛ ምን አሏት? እኛ ከተማዋን ልንወርስ ስንመጣ ቀይ ጨርቅ በትልቅ በትር እንደዚህ አድርገሽ እንደዚህ አውለብልቢ፣ ያንቺን ቤት አንነካም። ቀይ ደም ብያችሁ ነበራል። አሁን ደግሞ በተራዋ ደግሞ እሷ ቀይ ጨርቅ፣ ያቺን ቀይ ጨርቅ እንደዚህ አውለብልቢ፣ ያንቺን ቤት አንነካም፣ ከተማዋን ግን እናቃጥላታለን አሉ። መጡ። የእስራኤል ህዝቦች የታወቁ ናቸው። መጥተው ኢያሪኮን ሊወርሱ ሲያቃጥሏት የራኬብና ቤቷና ቤተሰቦቿ አልተነኩም፣ ተረፈች። ያ ቀይ ጨርቅ የክርስቶስ ስጋና ደም ምሳሌ ነው። ገባችሁ? ተስፋይቱ ምድር እግዚአብሔር አምላክ እንደዚያ ያውርሰን። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። አሜን። እንዴት አያችሁት? በጣም ነው የሚገርማ። እኔ እግዚአብሔርን በጣም እኔ እንደዚህ ካሜራውን ይዤ ማለት ነው እኔ ራሴ እንዲህ ብዬ ነበር እየሰማሁት የነበረው እግዚአብሔርን። እና እኔ ከሚያስደስተኝ ነገር አባዬ የመጽሐፍ ቅዱስ ታሪክ ሲያስተምር
ይለያል። የሱ እንደ ሌሎቹ ምዕመናን ምናምን ብሎ አይደለም የሚያስተምረውና ቀለል አድርጎ ስለሚያስተምረን እኛም በሚገባን መንገድ እንትን እየቀለደ ቀልዶችን በመሃል እያስገባ ስለሆነ ቶሎ ነው የሚገባኝ እኔና እናንተም እንደዛ እንደሆነ ተስፋ አረጋለሁ። የሚገርማችሁ ነገር እኔ ከ14 አመት በፊት ይመስለኛል 14 አመት ምናምን ላይ አባዬ ሲያስተምር እንደዚህ የካ ሚካኤል ሰንበት ትምህርት ቤት ተማሪ ነኝ እና እዛ ሲያስተምር ጊዜ በጣም ሁላችንም አፋችን ከፍተን ገና ህፃን ነኝ እኮ ግን እንዴት አፌን ከፍቼ እንደማዳምጥ ከትምህርት ቀናቶቼ ይልቅ ቅዳሜ ቀን እስክትመጣ ነበር የምጓጓው ሄጄ እንደማር ማለት ነውና አዳራሹ ሙልት ብሎ በህፃናት አንድ ድምጽ አይሰማም። ጸጥ ብለን ነው ምን ሰማው የነበረውና ይሄ ነገር አሁንም ይመጣብኛል። ቪዲዮ ካለ ከጎን አስቀምጥላችኋለሁ ስንማር ምናምን የነበረበትና በጣም የሚገርም ድንቅ ትምህርት ነው የሚያስተምረው አባዬ። እኔ በበኩሌ ማለት ነው ከሌሎች ሰባኪዎች አንፃር ለኔ የሚቀለኝ አባዬ ሲያስተምር ነው። አባቴ ስለሆነ አይደለም። እና በጣም አሪፍ ትምህርት ነበረ። መጽሐፍ ቅዱስ የማያነብሰው ራሱ ይሄን ብቻ ቢያዳምጥ ራሱ ብዙ ዕውቀት ያገኛልና እግዚአብሔር ይመስገን ደስ የሚል ትምህርት ነው። ቀጣይ ማህበር ላይ ደግሞ ያለውን ትምህርት አመጣላችኋለሁ። ምስክርነት ይኖራል አመጣላችኋለሁ። እስከዛ ግን በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ። ቻው